በዚህ ጊዜ እንትን ፓርቲ ሲከፈት ሪዋርድ ይሰጣል። እስከ 7 ቀን 5000 ይሰጣል የሚባል ነገር ሰምቼ ነው። እንዴት ነው? ሪዋርድ ውስጥ ነው የማገኘው? ይሄ እንትን ላይ ያለ አይደለ? ያው እኔ አሁን ምሳሌ አለኝ 5000 500 ኤጀንሲ ሌቭልሽ አለ አይደለ? ኤጀንት ገብተሽ እዚህ። ሌላው ደግሞ ኤስ 450 ሺህ የሚገዛው ቪአይፒስ እንዴት ነው? ከኖርማሊው አንድ አይነት ነው? ስለዚህ ላረግ ነው የሚሰጠው። ሆስቶቻችሁ ፓርቲ ሲሰሩ ላይቫቸውን ሲሰሩ ኒው ሆስት አዲስ ሆስቶች ገብተው 14 ቀን ያልሞላቸው ሆስቶች በእናንተ ስር ገብተው ታስክ ሲሰሩ በቃ ልጅቷ 1 ሚሊዮን ኮይን ተይዞባት አካውንቷ ላይ ሳይጨመር ቀረ። እሱም ደግሞ አናግሬው ነበረ። በቃ ብዙ ትራንዛክሽን ስለሚያካሂድ የዛን ቀን ማውጣት አልቻለም፣ ግን እንደላኩላት 100% እርግጠኛ ነኝ አለ። ሜቢ እንደዚህ አይነት ነገር ይከሰታል እንደ አየር ላይ ወይም ደግሞ ሲስተሙ ሆልድ አድርጎ የሚያቆይበት ሁኔታ አለ። 70 ሺህ የመጨረሻው ስቴፕ ማለት ነው። 70 ሺህ ሪሲፕት ነበር ስቲል 70 ሺህ ግን 70 ሺውን ፈልጋው ርስቲኒ እንዳይወርድ ምናምን ብላ ላይቭ ገብታ ርስቲኒ እንዳይወርድ ብላ ኤክስቼንጅ አድርጋ አይደለም የሚሰራ የለም። እንዲሰራ የምታደርጉት እኮ እናንተ ናቸው። ኤጀንሲ ነው እኮ እንዲሰራ የሚያደርገው። አዲስ የሚመጣ ሰው ኤጀንሲው በደንብ አድርጎ ካስረዳው፣ ያለውን ነገር ከሱ ጋር ያዋሃደ ከነገረው፣ በአቅሙ ልክ ካስረዳው፣ ስለ ቴክኖሎጂ የወደቀ አመለካከት ካለው ያንን ነገር ቀይሮ ብቻ በአቅሙ ልክ። አንዳንዱ አክቲቭ ሊሆን ይችላል፣ አንዳንዱ ደግሞ የዘገየ ምናምን ሊሆን ይችላል እና በአቅሙ ልክ አድርጎ በደንብ ፕላትፎርሙ እንዲወደው ነገ ከነገ ወዲያ ከሰራበት እንደሚለወጥበት ምናምን አድርጎ በደንብ አድርጎ ከነገረው ያለምን ጥርጥር ገብቶ ይቀራል። በዚህ መሀል ግን አረፍ ላድርጋችሁና አንድ ነገር ላሳያችሁ። ወደ ርዕሴ እመለሳለሁኝ። እዚሽ ጋር አክቲቪቲ ሴንተር ላይ ያው በየጊዜው አዲስ ነገር ይመጣል። አሁን ደግሞ አዲስ የመጣው ነገር ወይም ደግሞ ይህን ቪዲዮ በምሰራበት ሰዓት ያለው ነገር አንድ ነገር ኮይል ሊያስገኘን የሚችል ነገር አለ። እሱ ላሳያችሁ ብዬ ነው። አዲሱ ሪዋርድ የሾሚ ብለው አምጥተውታል። ያገኘ ከሆነ አሳየኝ የሚል አዲስ ሪዋርድ አምጥተዋል። ይሄ ምንድነው? 4ኛ ዓመታቸውን ፖፖ 4ኛ ዓመታቸውን ሊይዙ ስለሆነ 4ኛ ዓመታቸውን ሲያከብሩ ያው አብሶ በዩቲዩብ ትልቅ የሆነ እንትን ለመስራት ይፈልጋሉ። ትልቅ የሆነ ሰብስክራይብ ለማግኘት ይፈልጋሉና ይሄን አዘጋጅተውልናል። ምንድነው እሱም ይሄንን ስትነኩት እዚህ ጋር ያመጣችኋል። እዚህ ጋር ያው ሁሉም መስፈርቶች ማግኘት ትችላላችሁ እና እዚህ ጋር መታችሁ ያው ጆይን ከማለታችሁ በፊት እቺን ቪዲዮ ተመልክቷት እንዴት አድርጋችሁ ቪዲዮዎች እንዴት እንደምትሰሩ የተለያዩ ነገር እንዴት እንደምታደርጉ ወይ ሽልማቱ እንዴት እንደምታገኙ ሙሉ ያው በዚህ መልኩ ያሳያችኋል። የዩቲዩብ ቻናል ያስፈልጋችኋል። አንድም ፎሎወርስ ይኖራችሁ 1000 ሰብስክራይብ ይኖራችሁ ባላችሁ የዩቲዩብ ቻናል ላይ ቪዲዮ ሰርታችሁ መፖስት ነው። ከፖስታችሁ በኋላ ጆይን ብላችሁ ተፖስታላችሁ። ከፖስታችሁ በኋላ ሪዋርድ ቦታ ላይ ይመጣላችኋል ማለት ነው ሽልማታችሁ። ያው የኔ አሁን ሪዋርድ ቦታ ላይ የለም። ለምን ሾው የሚለውን ወስጄዋለሁ ከዛ በፊት። ስለዚህ እኔ ጋር አይኖርም። እናንተ ጋር እዚህ ጋር ሾው የሚል ይኖራል። 1000 ኮይን አካባቢ ነው የሚሸልሙት በዚህ ገና ቪዲዮን ስለለቀቃችሁ ብቻ ማለት ነው። ይሄን እዚህ ቪዲዮን አይታችሁ ጨርሳችሁ ቪዲዮ ስለለቀቃችሁ ብቻ። ከዛ በኋላ በተጨማሪ ያው እዚህ ጋር መታችሁ እንድፖስቱ ያደርጋችኋል። እኔ አሁን ስለፖስተትኩኝ እዚህ ጋር ታያችኋል። ይሄ መጥቶልኛል። ቪዲዮን ስታዩት ይገባችኋል። በደንብ ቅድሞ ያሳያችሁ ቪዲዮ ስታዩት ይገባችኋል። ወደ ርዕሳችን እንመለስ። እሺ መርሃባ። በዚህ ጊዜ እንትን ፓርቲ ሲከፈት ሪዋርድ ይሰጣል። እስከ 7 ቀን 5000 ይሰጣል የሚባል ነገር ሰምቼ ነው። እንዴት ነው? አዎ ዛሬ ገና ተጀመረ መሰለኝ። አሁን ገና እያነበብኩት ነበር እኔ አዲስ ፖፕ እንትናቸውን በማስመልከት 4ኛ ዓመቱን እያከበረ ነውና ያንን በማስመልከት እንትን ብለዋል። ቴክስት ይገባልሻል። ያማል ይሄን ማለት እየገባሽ ሪሲቭ በይ። ሪዋርድ ውስጥ ነው የማገኘው? ይሄ እንትን ላይ ያለ አይደለ? ያው እኔ አሁን ምሳሌ አለኝ 500 ኤጀንሲ ሌቭልሽ አለ አይደለ? ኤጀንት ገብተሽ እዛ ውስጥ ነው የሚገኘው። እዛ ከገባሽ በኋላ እዚህ ጋር ሪዋርድ ያለች
ያው እዚህ ሪዋርድ ከዛ እዚህ መጨረሻ ቦታ ስታወሪ ይሄ ያው እዚህ ጋር ምሳሌ አንድ ሆስት ፓርቲ ምናምን የሰራ ሆስት አለ። ስለዛ 500 መቶኛል ሪሲቭ ብለዋለሁ። ኮይን ነው 500 ኮይን ሪሲቭ አለ። ኦኬ እሺ፣ ሌላም ጥያቄ ነበረኝ። ሌላው ደግሞ ኤስ 450,000 የሚገዛው ቪአይፒስ እንዴት ነው? አንድ አይነት እንዴት ነው? ነው ማለት ከኖርማሊው አንድ አይነት ነው? አይ እንደ ኖርማል አይደለም። እንትን ነው ምንድነው ዩቲዩብ ላይ ሰርቻለሁ። ሶስቱ ቪአይፒ በምንድነው የሚለያዩት? ሶስቱም አገልግሎታቸው ምናምን ሰርቻለሁ። እነሱን ብታያቸው የሶስቱን ልዩነት በደንብ ትረጃለሽ። የአራቱ ነው። ኦኬ እሺ፣ አሁን ጥቅሙን እዚህ ጋር ከምዘረዝር ብዬ እሺ፣ ችግር የለም። ኤጀንት ለሆነ ብቻ ነው የሚሰጠው። እሺ፣ አመሰግናለሁ። እነዚህ ላደርግ ነው የሚሰጠው። ሆስቶቻችሁ ፓርቲ ሲሰሩ ላይቫቸውን ሲሰሩ ኒው ሆስት አዲስ ሆስቶች ገብተው 14 ቀን ያልሞላቸው ሆስቶች በእናንተ ስር ገብተው ታስክ ሲሰሩ ላይቭ ዲዩሬሽን 1 ሰዓት ተኩል ሲቆዩ 500 ኮይን ይመጣላችኋል። አዲስ ልጅ ይዛችሁ እነዚያ የያዛችኋቸው ልጆች በ14 ቀን ያልሞላ ከ14 ቀን ያላለፋቸው ማለት ነው። እነዛ ልጆች ላይቭ ላይ ገብተው ላይቫቸውን 1 ሰዓት ተኩል ሲቀመጡ ለእናንተ 500 ኮይን ይመጣላችኋል በአንድ ሰው ማለት ነው። ታች ደግሞ ምን ያለው ስራችሁ ፊሜል ውስጥ 5000 ኢንታ ፖይንት ኤንድ ላይቭ ዲዩሬሽን 5000 አንድ ሴት ደግሞ ይላል። ሌላ ደግሞ ሁለተኛ 500 የምታገኙት አንድ ሴት ላይቭ ዲዩሬሽኗ ወይም ደግሞ ላይቭ ቆይታዋ 1 ሰዓት ተኩል ተቀምጣ ይሄ አዲስም ባትሆን ችግር የለም። በእናንተ ስር ሆስት የሆነ ሰው የሆነች ልጅ ላይቭ ዲዩሬሽኗ 1 ሰዓት ተኩል ተቀምጣ 5000 ኢንካም 5000 ፖይንት ከተቀበለች ይሄ ማለት ወደ 7500 አካባቢ ኮይን ማለት 5000 ኮይን ኢንካም እሷ ካገኘች ለእናንተ ሌላ 500 ይመጣላችኋል 1000 ማለት ነው። ይሄ ከአንድ ሰው ነው። 10 ሰው 20 ሰው 30 ሰው ሲሆን ያው ብዙ ነገር ይመጣላችሁ። ኮፕ 4ኛ ዓመቱን ያከበረ ነው። መቶላችኋል ለማስታወቂያ ሸረፍ የሆነ ኬዝ መጥቶ ነበር እኔ ጋር እና ልናስተካክለው አልቻልንም። ምናልባት መረጃ ልንገርህ። እሺ ምን ነበር? የሆነች የኔ ልጅ ነበረች እና ከአንድ ሰው ጋር ሱፐር ኤጀንት ከሆነ ልጅ ጋር 1 ሚሊዮን ኮይን ትቀያየራለች እና ለሱ ልካለታለች። ከዛ እሱም ልኬልሻለሁ ይላታል። ከዛ እሱ አካውንት ላይ አልተደመረም። ሪፖርት ምናምን ሁሉ ብናደርግ ምናልባት ሲስተም ይዞት ከሆነ ምናምን ብለን የሆነ 3 ነገር ኤቪደንስ ምናምን ጠየቁን። አንደኛው አልገባኝም ምን እንደሆነ ራሱ ማለት ነው። ሁለተኛውና ሶስተኛው ስክሪንሾት የላክሽበትና እሱ ምናልባት ወደ አንቺ የላከበትን ነው የሚለውና ልጁን ታውቀው ይሆናል ብዬ አስባለሁ። ሰሚር ነው የሚባለው ሱፐር ኤጀንት የሆነ ልጅ ነው እና በቃ ልጅቷ 1 ሚሊዮን ኮይን ተይዞባት አካውንቷ ላይ ሳይጨመር ቀረ። እሱም ደግሞ አናግሬው ነበረ። በቃ ብዙ ትራንዛክሽን ስለሚያካሂድ የዛን ቀን ማውጣት አልቻለም፣ ግን እንደላኩላት 100% እርግጠኛ ነኝ አለ። ሜቢ እንደዚህ አይነት ነገር ይከሰታል እንደ አየር ላይ ወይም ደግሞ ሲስተሙ ሆልድ አድርጎ የሚያቆይበት ሁኔታ አለ? በጭራሽ እንደዛ አይሆንም። እሱ እርግጠኛ ይሁን ሲጀመር ቀኑን ማውጣት ይችላል ከፈለገ። እሱ ፈቃደኛ ከሆነ የፈለገ ቢበዛ እሷ ጋር ያለው ቀን አለ። እሷ ጋር የእሷ የላከችበት ቦታ ላይ የእሷ አለ። እሷ ላይ ስክሪንሾት ያደረገችው አለ የላከችበት። አዳምጠኝ። እንደዛ ከሆነ እሷ ጋር ስትልክ የላከችበት ስክሪንሾት ስላለ እዛ ላይ ቀን አለ መቼ እንደተላከ። እሱ ዳታው ላይ ገብቶ ጊፍት የሰጠበት ቦታ ላይ ያንን ቀን ማድረግ ይችላል። ቀኑን መቀያየር ይችላል የፈለገውን። በዛ ቀን የተቀያየረውን ጊፍት ማሳየት ይችላል። እንደዛ አይሆንም ጭራሽ ቢሆን የፈለገ ቢሆን። ምናልባት ቆየ ደግሞ የሚገርምና በቃ በጣም አወራሁትኝ ግን
ቢቆይም ማውጣት ይችላል። ያው እንዲህ አድርጎ ኮይኑን እሱ ጊፍት የሰጠው በጊፍት መልኩ ነው አይደለ? አዎ በጊፍት ነው። ያው እንደዛ አድርጎ ኮይኑን ንክት አድርጎ ፍላጎቱ ከሆነ ማለት ነው። ዛሬ የቀን ምልክት አለ። ቀኗን ቀየር አድርጎ ማውጣት ነው። ያ ነገር የለውም እኮ ቀኑን ደግሞ የእሷ ጊፍት እንትን ስላለ ያው እዚህ ጋር ቀን አለ። ወቅቱ ቀኑን እዚህ ጋር መቀየር። እሺ ማለት እሱ ሊፈልገው ሞከርኩኝ አለ፣ ግን ስቲል አላገኘሁትም ነው የሚለው። የሆነ የመወዛገብ አይነት ነገር አለ። ግን አሁንም ፈቃደኛ ባይሆን ምንድነው መፍትሄው ሊሆን የሚችለው? የሪፖርት ብናደርግም ደግሞ እነሱም እንትን ሊሉን አልቻሉም። የሚገርም ሪፖርት አድርጎ አካውንት መዘጋት ይችላል። አይ እንደው እንደዛ አይነት እንትን ላይ መድረስ እኔም አልፈለኩም ሆነን ለመናገር። ግን እዛ እንዳይደረስ ተግባቡ፣ አውረታችሁ በፍቅር ያለውን ነገር ለመጨረስ ሞክሩ። ከዛ ውጭ ግን አልመለስም ካለ ግዴታ አካውንቱ መዘጋት ይችላል። እዛ ባይደረስ ጥሩ ነው። ግን እኔም እንደዛ አይነት እንትን ውስጥ መግባት አልፈለኩም ሆነን ለመናገር እና 1 ሚሊዮን ኮይን ደግሞ እንዲህ ዝም ብለን እንተው ምናምን የምንለው ነገር አይደለም። ስራ እየሰራ ላለ ሰው 1 ሚሊዮን ኮይን ብዙ ቫልዩ አለውና የሆነ ብዙ ነው የሚቀያየረው። ግን ቢሆንም የቀኑን መላክ ለምን እንዳልፈለገ አልገባኝም። የሆነ እንደላከ ወላሂ ብሎ ነው የሚናገረው፣ እንደላከ ነው የሚናገር። ግን ቀኑን አውጣና ላክልን ምናምን ስንለው ደግሞ የሆነ የመወዘጋገብ አይነት ነገር ይታይበታል። እንግዲህ ከዚህ በላይ ያለው የእናንተ ውሳኔ። እኔ ያለውን ነገር ነው የምነግራችሁ። ከዚህ በላይ ያለው የእናንተ ውሳኔ ነው። ጥሩ እሺ፣ በቃ ቴንኪው በጣም። እስኪ ምናልባት እኔማ ሌላ ደግሞ በእነሱ በሲስተሙ በኩል የሚያዝ ነገር ካለ እንደዛ አይነት ነገር ተፈጥሮ የሚያውቅ ከሆነ እሱን ነገር ለእንትን ለማለት ነበር። እኔማ ጭራሽ እንደዛ አይነት ነገር ጭራሽ አይፈጠርም፣ ሊፈጠርም አይችልም ጭራሽ። ምናልባት ኮይኖች እንደዛ አየር ላይ ሊንከባለሉ አየር ላይ ሊቆዩ የሚችሉበት አንደኛው መንገድ ኤክስቼንጅ በሚደረግበት ሰዓት ፖይንትህን ወደ ኮይን በምትቀየርበት ሰዓት ምናልባት ያን ስለሚያጣራ ፕላትፎርሙ ሀክ የተደረጉ ኮይኖች እንዳይሆኑ ብሎ ስለሚያጣራ ነው። እሱንም ምናልባት እንጂ ጊፍት ሰጥቶ እንደዚህ በጭራሽ። እሺ ቴንኪው በቃ። ስለዚህ እሱ ልጁ ጋር ልደራደር እስከ መጨረሻው ድረስ። የማይሆን ከሆነ ያው እንግዲህ ጥሩ ነገር አይደለም ቢሆንም እንደዛ ላውራው በቃ። እስኪ ያው ለማውራት ሞክሬያለሁ፣ ግን አሁንም እስኪ ልሄድና ቴንኪው በጣም ሸረፍሽ። አስቀምጬላችኋለሁ። 10,000 ኮይን ስንት ነው ምናምን ያላችሁ ሰዎች ኮይን መግዛት የምትፈልጉ ልጆች ደውሉና ግዙት። እሺ ልጅ ላይኪ እና ፋይሮክ ደግሞ እድል ነው እንጂ የዳታ ጉዳይ ምናምን አይደለም። ፋይሮክም ላይኪም እድል ነው። ፋይሮክ አብሶ ፋይሮክ ምናልባት በቪአይፒ ይታገዛል። ላይኪ ግን ምንም ኔትወርክ ምናምን አይልም፣ እድል ነው። ኮይን ኤንድ ፖይንት ልዩነቱ ምንድነው? ጀማሪ ልጆች ግን በአላህ ግቡና ዩቲዩብ ላይ ተመልከቱ። እሺ ቪዲዮ አለ፣ ቪዲዮዎች ተከታተሉ። ፓርት 1 ፓርት 2 ፓርት 3 እያለ አለላችሁ። ኮርስ ውሰዱ። ከዛ መታችሁ እንደዚህ አይነት ተራ ጥያቄ አትጠይቁ፣ ግልግል ትላላችሁ። አለበለዚያ ቢያንስ አሁን ይሄን የጠየቀ ሰው እርግጠኛ ነኝ ጭንቅላት ውስጥ 100 ጥያቄ ይኖራል። 100 ጥያቄ ስለፖፕ ይሄ 100 ጥያቄ እንደዚህ በዩቲዩብ ገባህ ለመጠየቅ ቢያንስ 3 ቀን 4 ቀን ይፈጅብሃል። ኧረ ከ4 ቀን በላይ ሳምንትም ወርም ሊፈጅብህ ይችላል። እዛ ግን ቪዲዮውን ቁጭ ብለህ አንድ ጊዜ ብታየው ብዙ ጥያቄ ይመለስልሃል በአንድ ጊዜ። ገና ነገ የሚመጣበት ጥያቄም ዛሬም ያለበት ጥያቄም አንድ ላይ ይመለስላችኋል። ለማየት ሞክሩ፣ እራሳችሁ ቶሎ ብቁ ትሆናላችሁ። ጌመር ለመሆን የሚያስፈልገው መስፈርት እንዴት? ጌመር እኔ ጌመር አይደለሁም እና ስለ ጌም ምንም የማውቀው ነገር የለም። እና እኔ ስለ ጌም የማውቀው ነገር ጌም ተጫዋቱ ብዬ አልመክርም። ቁማር ተጫዋቱ ብሎ የሚመክር ሰው የለም። ኧረ ስቲል ኒድ አሰቃይ መፍትሄ ካለ ስቲል ኒድ ስለ ስቲል ኒድ ቪዲዮ ሰርቻለሁኝ። መፍትሄውንም እዛ ላይ ተናግሬያለሁኝ። ስቲል ኒድ አትከታተሉ። ይህን ያህል ስቲል ኒድ አዋጭነት የለውም። ምናልባት አልፎ አልፎ የሆነ ሰዓት ምናልባት 10,000 ሰጠሽው እንደው 20,000 30,000 የሚሰጥሽ አጋጣሚ ሲጀመር ዳታ አለ። ምንም ዳታውን ማየት ትችላላችሁ።
የላይቭ ቆይታችሁ በላይቭ ቆይታችሁ ለ7 ቀን ምን ያህል ጊፍት እንደተቀበላችሁ የሚያሳይ ዳታ አለ። ያን ዳታ አይታችሁ ሂሳብ መስራት ነው። ከዛ ሂሳቡን ሰርታችሁ መስጠት ነው። ከዛ ውጭ ዛሬ ስንት እንደሚወርድባችሁ ነገ ስንት እንደሚወርድባችሁ ማወቅ ትችላላችሁ ብዬ ቪዲዮ ሰርቻለሁ። ያው እዚህ እንትን ላይ ሲቲንግ ላይ አካባቢ አንድ ሲቲንግ አለ ላይቭ ዳታ የሚል ላይቭ ዳታ ይሄ ሁሉም ሰው ጋር ያለ ነው። ላይቭ ዳታ የሚሆን ስትነኩት እዚህ ጋር ያላችሁን ላይቭ ላይ የነበራችሁን ሁኔታ ይነግራችኋል። ምን ያህል ኮሚሽን እንደተቀበላችሁ፣ ምን ያህል ምናምን ነገር ምን ያህል እንደተቀበላችሁ እዚህ ሁሉ ነገር ያሳያችኋል። ከዛ እኛ የምንፈልገው መንዝ ስለሆነ የደይ ምናምን ስላልሆነ መንዝ ስለሆነ መንዙን እዚህ ጋር እንነካዋለን። የሳምንቱ ማለት ነው። በአንድ ያው እንትን አንድ ሳምንት አይደለም የሚቆየው እንትን እስቲ እንሂድ። ያው ከዚህ እስከዚህ ያለው ጊዜ አንድ ሳምንት ነው። ስለዚህ ይሄን አይታችሁ እዚህ ጋር ግራፉን ማየት ነው። የግራፉን ሁኔታ ያሁን ተቀብዬ አላውቅም ጊፍት። ስለዚህ እዚህ ጋር ያቸው እዚህ ጋር ቀኖች አሉ። እኔ አሁን ተቀብዬ ስለማላውቅ ነው ጊፍት ሰጥቼም ተቀብዬም ስለማላውቅ ነው። እዚህ ጋር የቀኑ 7ቱን ቀን አለላችሁ። ምሳሌ ዛሬ 7 አንደኛ ወር ነው። ወር ተቀይሯል። አሁን ዛሬ ማየት አልችልም እኔ ወር ስለተቀየረ ነው። ወር ተቀይሯል። ለዛ ነው ብቻ እዚህ ጋር ግራፉን ያሳያችኋል። ቀን ባይቀየር እንደዚህ ያደርግ ያሳያችኋል። ያንን ደምራችሁ 7ቷን ቀን ደምራችሁ በ7 ቀን ውስጥ 7 ቀን ወደ ኋላ እንደዚህ ቆጥራችሁ የ7 ቀኑን ትደምሩታላችሁ። ስትደምሩት ይመጣላችኋል ሂሳቡ። ከዛ በኋላ እዚህ ጋር የዛሬ ሳምንት ዛሬ ማን ምሳሌ ዛሬ ማስገኞ ነው አይደል? የዛሬ ሳምንት ማስገኞ ምን ያህል የተቀያየራችሁ 50,000 ኤክስቼንጅ ፈጽማችሁ ከሆነ ዛሬ 50,000 ይቀንስባችኋል ማለት ነው። ነገ ሮብ 100,000 ነገ ሮብ የዛኛው ሳምንት ሮብ 100,000 ተቀያየራችሁ ከሆነ ነገ ሮብ 100,000 ይቀንስባችኋል። ያንን ዳታ ያያችሁ የሚያዋጣ ቦታ አለው የማያዋጣ ቦታ አለው። ያንን ማመጣጠን ነው የሚሻለው። ካልሆነ ግን ትበላላችሁ። ዛሬ ሰተሹ ዛሬ 11 ሰዓት ዛሬ ሰተሹ ማታ እንክት አድርጎ ሊያወርድሽ ይችላል። ያንን ዳታ ወደ ኋላ ሄዳችሁ ማየት የሚሻለው እንደዛ ነው። ሂሳብ ስሩ። ወንዶች ላይቭ ከፍቶ ቁጭ በማለት ብቻ ይከፍላል ወይስ ሰው ካስገባ ብቻ ነው የሚከፍለው? ሰው ስታስገባ ብቻ ነው እንዴ? በወንዶች ላይቭ አይከፍልምሽ። ሲጀመር ለሴቶች ቢሆን ክፍያ ትበለው እኮ ወይ 10 ብር ምናምን ነው የሚከፍላቸው በአንድ ቀን። 1000 ማለት 10 ብር ነው። 10 ብር ካልተከፈልኩ ብለህ እሪ አትበል። ትልቅ ነገር ማግኘት የምችሉበት መንገድ እያለ በትንሹ አትፎካከሩ። እሺ እኔ ኮይት አድርጌ ተው በአማርኛ ጻፉት። ተው ይሄ ታስክ ላይ እንደው አትፎካከሩ ነው። መቼም ቢሆን ስኬታማ አትሆኑ። እኔ ስለ ታስክ እዚህ መቶ ስለ ታስክ የሆነ ስለ ወንድ ልጅ አለመከፈሉ ወይ ስለ ታስክ ስራዬ ብሎ ሲናገር ነው የሰማው ሰው በቃ ይሄ የወደቀ ሰው መሆኑን እረዳለሁ። በቃ ይሄ አሁን ነገም ከነገ ወዲያም ስኬታማ አይሆንም ብዬ እላለሁ በራሴ በውስጤ ማለት ነው። አንተ ስኬታማ አትሆንም አይባልም። ያው ታስክ ላይ በስነ ስርዓቱ የሆነ ስራዬ ብሎ ታስክን የሚከታተል ሰው ወይ ስቲል የሚከታተል ሴት ጀስት በቃ እነዚህ አሉ አይደል? ኤክስቼንጅ ጠብቆ በቃ 1500 ኤክስቼንጅ ጠብቃ ኮይና ሞልታ ኤክስቼንጅ አድርጋ ከዛ ፓርቲ ሪሲቭ የምትል ምናምን ሴት ሳይ ምናልባት ጀማሪ ከሆኑ ይሻላል። እንደዚህ ቆይተውበት እንደዛ ሲያደርጉ ካያቸው ግን በቃ ፖፑ ለነሱ እንዳልተፈጠረ ነው የሚሰማኝ ለኔ ማለት ነው። ስንት ነገር በጎን በኩል የሚሰራ ያለ ትንሹ ነገር ላይ ስትሟሟቱ ሳያችሁ ታሳዝኑኛላችሁ። ያው ቢነግሯችሁም ስለማሰሙ እና እንደው ትንሿ ነገር ላይ አትሯሯጡ። ይሄን አስባችሁ ከሆነ ደግሞ ሲጀመር የገባችሁት መቼም ቢሆን ስኬታማ አትሆኑ። እንኳን አይደለም ስኬታማ የዋይፋያችሁን እንኳን አትሞሉ። ሙሉ ቀን ተቀምጣችሁ ብላችሁ ምናምን ታስካችሁን ሰርታችሁ እንደው የዋይፋይ ራሱ አንቦሉ እርግጠኛ ነኝ በአንድ ወር ውስጥ ማለት ነው። ወሩ ሙሉ ለፍታችሁ ያው
ስለዚህ እንደ ታስክ ላይ አትሯሯጡ። የሆነ ከሰማችሁ ሲል እንዳታሯሩጡ፣ አይጠቅምም። ጀስት ትኩረትሽን አሁን ናፊ የሆነ ሰዓት ላይ ያስታውሳለሁ። ናፍሌት ማለት የኔ ኤጀንሲ ናት። 70,000 ሪሲቭ ትል ነበር። ወላሂ 70,000 የመጨረሻው ስቴፕ ማለት ነው። 70,000 ሪሲቭ ትል ነበር። ስቲል 70,000 ግን 70,000 ፈልጋው አርስቲኒ እንዳይወርድ ምናምን ብላ ላይቭ ገብታ ስቲኒ እንዳይወርድ ብላ ኤክስቼንጅ አድርጋ አይደለም። እሷ የምትሰራው ምን ላይ ነው? ኤጀንሲ ላይ ነው። ኤጀንሲ ሆና ሰዎችን ኢንቫይት ታደርጋለች ከሌላ ፕላትፎርም። ከዛ በኋላ ሰዎችን ኢንቫይት ካደረገች በኋላ ኤጀንሲ ላይ ሆና ትሰራለች ምናምን የተለያየ ነገር ታደርጋለች። ብቻ ትኩረቱ ያለው ኤጀንሲ ላይ ነው። ያንን በምሰራበት ሰዓት ግን ልጆች ስትይዥ ምሳሌ የሆነ ሰው መጥቶ 100,000 ገዝቶ 400,000 ቀይርኝ ይልሻል፣ ትቀይሪዋለሽ። የሆነ ልጅ መጥቶ ከሆነ ቦታ አምጥቶት ያንን ኮይን አረ ኤክስቼንጅ አለው ይልሻል፣ ትቀይራቸዋለሽ ምናምን ነገር ሳትፈልግ ማለት ነው። ለራሱ እያለ የሆነ ሰዓት ራሱ ይወጣል። ሲመጣ ትቀበለዋለች። እሷ ግን እንትን እንዳይወርድ ብላ አይደለም። ስለዚህ ትኩረት አድርጋችሁ መስራት ያለባችሁ ኤጀንሲ ላይ፣ ኢንቫይት ላይ። ይህን ትኩረት አድርጋችሁ ከሰራችሁ ስቲሚንግ ራሱ ይመጣል። ያው አሁን ምሳሌ እኔ በስራችሁ ብዙ ልጆች ካሉ ብዙ ኔትወርክ ካለ ይመጣሉ። የዚህ ኮሜንት ላይ ይጽፉላችኋል። ይሄን ያህል ኮይን አለኝ ኤክስቼንጅ አድርጊኝ፣ ይሄን ያህል ኮይን አለኝ ኤክስቼንጅ አድርጊኝ ምናምን ትባላላችሁ። በግድ ሳትፈልጋችሁ ሳትፈልጉ ኤክስቼንጅ ታደርጋላችሁ። ስለዚህ በዛ ሰዓት ራሱ ይመጣል። ከዛ ውጭ ሳታስቡት እንደዚህ ኤክስቼንጅ አድርጋችሁ ከመጣ ተቀበሉት። ትኩረት አታርጉ እሱ ላይ፣ አልበዛ ትጨልላላችሁ። እኔ ብዙ ልጆች አውቃለሁ ተወስላቸው እስቲ ጋር ሲሯሯጡ መጨረሻ ላይ አቋርጠው ታረፉ። ሰልችቷቸው ማለት ነው እንደማያዋጣ ሂሳብ ሲጀመር ሂሳብ ከሰራችሁ ቁጭ ብላችሁ ሂሳብ ከሰራችሁ እስቲ እንሂድ አክሳሪ እንጂ አዋጭ አይደለም። እንደ ነጋዴ ቁጭ ብላችሁ ከጻፋችሁ ማለት ነው። ስለዚህ እስቲ እንሂድ ጋር አትሯሯጡ። እንደጋ ታስክ ላይ ይሄ ብዙ ጊዜ እናገራለሁ። ታስክ ብሎ ማለት እንደ ምግብ ቤት እያደረኩ ነው ምሳሌ እነግራችኋለሁ። የሆነ ምግብ ቤት ተከፍቶ እዛ ምግብ ቤት ላይ የሆነ ሰው መጥቶ ሲቀመጥ ትርፍ ነገር ሊሰጠው ይችላል። ፈንዲሻ ሊሆን ይችላል፣ የሆነ ለስላሳ ነገር ሊሆን ይችላል፣ የሆነ ነገር ተቆራርጦ የሆነ ምግብ ሊሆን ይችላል። ጀስት ያ ምግብ ነፃ ነው። የሆነ ነገር ይሰጣል። ያንን እየበላ ትንሽ ነገር ነው የሚሰጥህ። ያንን እየበላ የቡና ቁርስ ማለት ነው። ያንን እየበላ ከዛ አንተ ትልቁን የምትፈልገው ምግብ ታዛለህ። ከዛ አንተ እየገባህ ያችን ዝም ብለህ የምትሰጠውን ምግብ መጀመሪያ የምትሰጠውን ምግብ ብቻ እየሰጠህ የምወጣ ከሆነ ብዙ ጊዜ ምሳሌ ይሰጣሉ። እዛ አሁን ደሴ ላይ እኔ የማውቀው አንድ እንትን አለ ማቆ ምግብ ቤት አለና ልክ ምግብ ቤቱ ገብተን ቁጭ ስንል ዝም ብለው ሀባሀብ ምናምን ነገር ቁርጥርጥ አድርገው ይቀመጣል። ሲጀመር ለደንበኛ ተብሎ ተቆራርጦ ይቀመጣል። ከዛ ስንመጣ አንስተው ይሰጡናል በሳህን አድርገው። ያንን እየበላን እኛ ፒዛ እናዛለን፣ በርገር እናዛለን፣ ብዙ ነገር ልናዝ እንችላለን ምናምን ነገር። ከዛ ያንን ይመጣል። የምንከፍለው ግን የፒዛ ይበርገው እንጂ ሀባሀቡን አይደለም። ትርፍ ነገር ነው። አሁን ያ ድርጅቱ እሱ እየከሰረ ግን ለእኛ ቦነስ እየሰጠን ነው ማለት ነው። አሁን እኛ ብልጥ ብቻ ሆነን ዝም ብለን እየገባን ሀባሀቧን ብቻ እየበላን ብንወጣ ምግብ ቤቱ ምን ያደርጋል? ከትንሽ ጊዜ በኋላ ገባያን ሀባሀቧን በልተን ትስተናለን። ገባያን ሀባሀቧን በልተን ምንም ያደርግ ይመስላችኋል? ምንም ያደርግ ይመስላችኋል? እየገባ ዝም ብለን ገባያን እዚህ ደሴ ላይ ያላችሁ ልጆች ምናልባት ታውቁታላችሁ። ጅቡርካ አካባቢ ሄዳችሁ እንትን ስትገዙ ሙዝና ብርቱካን ስትገዙ ልክ ገና ሄዳችሁ እዛ ቦታ ስትቆሙ ሙዝ ላጥ አድርጎ ይሰጣችኋል። ትርፍ ማለት እነዛ ሰዎች ባገዟቸው ዝም ብላችሁ ሄዳችሁ ቆም እያላችሁ እየበላችሁ ልትመለሱ ምን ያደርጋሉ? መጨረሻ ላይ ያንን የሚሰጡትን ነገር ያቆማሉ። ግን እነሱ ፍላጎታቸው ምንድነው? ድርጅቱ አሁን ለእኛ ትርፍ ነገር ታስክ ሲሰጠን ፍላጎቱ ምንድነው? በዚች ይችን ነገር ሰጥቶ ልክ ሙዙን እኛ ላጥ አድርጎ ያሰው ይሰጥቶን እኛ ሄደን 3 ኪሎ 4 ኪሎ ምናምን ስለምንገዛው ከዛ ትርፍ ያገኛል። ድርጅቱም እንደዛ ነው። ላይቭ ላይ ለእናንተ ሲከፍላቸው ምናምን የሆነ እንቅስቃሴ ሲያደርግ ከሱ ኢንቨስት ሲያደርግ ነገ ከነገ ወዲያ መልሼ አገኘዋለሁ ብሎ ስለሚያምን። ስለዚህ እናንተ ብልጣ ናችሁ። ታስክ ብቻ ልትሰሩ የሚገቡ ከሆነ አንደኛ ብዙ አይደለም፣ ትንሽዋ ነገር ነው። አንድ ሴት ላይቭ ላይ ተቀምጣ 1 ሰዓት
የምታገኘው ሪሲቭ የምትላ ፖይንት ወደ ብር ብንቀይረው መውጣት አይችልም እኮ 100 ሺህ ካልሞላ፣ ግን ወደ ብር ብንቀይረው ወደ 15 ብር ምናምን የሚሆነው 15 ብር ምናምን ላይቭ ላይ ተቀምጠ። ይህን ያህል ትልቅ ብርም አይደለም ሲጀመር። ሲቀጥል ደግሞ እንደው ወንዶቹም ይሄንን ካላገኘን ብላችሁ ነው ወራያት በሉ። ብዙ የሚሰራ ስራ አለ። ሰዎችን ኢንቫይት ማድረግ፣ ሰዎችን ኤጀንሲ አድርጎ ማሰራት፣ ብዙ ነገር አለ። እዛ ላይ ታስካችሁ ላይ ሪ ከምትሉበትን ስቲልን የምታሯሩጡበትን ምናምን ሰዎችን አንድ ሰው ኢንቫይት ብታደርጉ እስከ 60 ሺህ ፖይንት ድረስ ታገኛላችሁ በላይቭ ቆይታቸው ብቻ። ከዛ ደግሞ ልጆች ጠንክረው ደግሞ ኤክስቼንጅ የሚያደርጉ የተለያየ ነገር የሚሰሩ ከሆነ ደግሞ እሺ እንትን ልኬለታለሁ። እሺ አማን አይቼው በውስጥ ጻፍክልኝ ነው አይቼው ልኬለታለሁ። ምላሽ እየጠበቅኩ ነው እና ያንንም የምታሯሩጡበትን ከቻላችሁ እንትን ላይ ስሩ፣ ኢንቫይት ላይ ስሩ፣ ኤጀንሲ ላይ ስሩ። ከዛ ውጭ ስለ ስቲኒድ ጠይቅሽ ልጅ ስቲኒዱ ከመጣ ተቀበይው። እሺ ግን አታሯ ለሱ ብለሽ ኤክስቼንጅ ስትፈጽሚ ለሱ ብለሽ ኤክስቼንጅ አትፈጽሚ። ኤክስቼንጅ ማድረግ ባለብሽ ሰዓት አድርጊ። ከዛ በኋላ ከመጣ ተቀበይው፣ ከወረደ ይወረድ፣ ከመጣ ደግሞ እንዲህ አትበይው። ላይቭሽ ሰርተሽ ተቀበይ። ከዛ ውጭ ግን ዛሬ እንደዚህ ሆነ ነገ እንደዚህ ሆነ ምናምን እያልሽ ሌላ ሂሳብ ውስጥ አትግቢ ለማለት ነው። ይህ ሂሳብ ውስጥ ከገባሽና እንደው አይ እንደ በቃ የሆነ ነገር ማግኘት አለብኝ ብለሽ ካሰብሽ ደግሞ ገብተሽ በስነ ስርዓቱ ቅድም ያሳየው ሲቲንግ ላይ ገብተሽ ዳታውን አይተሽ ጽፈሽ ሂሳቡን ሙሉ ዝርዝሩን አውጥተሽ ዛሬ ስንት ይቀንስብኛል፣ ነገ ስንት ይቀንስብኛል እያየሽ ኤክስቼንጁን ለማድረግ ሞክር። እንደዛም ሆኖ ግን አይመጣም። ግን ምናልባት አንዳንድ ጊዜ ምን ይፈጠራል መሰለሽ የሚፈልገው 10 ሺህ ሆኖ የሚፈልገው ኤክስቼንጅ እንድታደርጊለት የሚፈልገው 10 ሺህ ሆኖ እሱ ግን 40 ሺህ ሊሰጥሽ ይችላል። 10 ሺህ ፈልጎ 40 ሺህ ሊሰጥሽ ይችላል። ዳታው ያው እዛ ጋር ያለው ግራፉ ዝቅ ከፍ የሚለው ማለት ነው። ያንን ብታይ ጥሩ ነው፣ ችግር የለውም። የሚሰራ የለም እንዲሰራ የምታደርጉት እኮ እናንተ ናቸው። ኤጀንሲ ነው እኮ እንዲሰራ የሚያደርገው። አዲስ የሚመጣ ሰው ከመጣ ኤጀንሲው በደንብ አድርጎ ካስረዳው ያለውን ነገር ከሱ ጋር ያዋሃደ ከነገረው በአቅሙ ልክ ካስረዳው ስለ ቴክኖሎጂ የወደቀ አመለካከት ካለው ያንን ነገር ቀይሮ ብቻ በአቅሙ ልክ አንዳንዱ አክቲቭ ሊሆን ይችላል፣ አንዳንዱ ደግሞ የዘገየ ምናምን ሊሆን ይችላል እና በአቅሙ ልክ አድርጎ በደንብ ፕላትፎርሙ እንዲወደው ነገ ከነገ ወዲያ ከሰራበት እንደሚለወጥበት ምናምን አድርጎ በደንብ አድርጎ ከነገረው ያለምንም ጥርጥር ገብቶ ይቀራል። ያለምንም ጥርጥር ኤጀንሲ ነው እንዲሰራም እንዳይሰራም የሚያደርገው። አሁን ችግሩም ነው ይመጣሉ፣ ታስመዘግቧቸዋላችሁ። ከዛም ኤጀንሲ ላይ ገብተው ሙልት አድርገው ኮንግራጁሌሽን ካላችሁ እርፍ ትላላችሁ። በቃ አብዛኛው ሰው በቃ እንደዛ ነው። ከዛ በኋላ ልጁን መዝጋት ምናምን፣ አለመደዋወል፣ አለመከታተል ምናምን ነገር ይሄ ዋጋ ያስከፍላችኋል መጨረሻ ላይ። እንደገባ ይዛችሁ ስልክ መቀበል፣ ቴሌግራም ግሩፕ መክፈት፣ ቴሌግራም ግሩፕ ላይ ማቀላቀል፣ ቪዲዮዎች በየሰዓቱ መልቀቅ፣ ሞቲቬት ማድረግ፣ ልጁን እንዲሰራ ማገዝ፣ የተለያየ ነገር ማድረግ እስከሚገባው ድረስ አንዴ በደንብ እስከሚገባው ድረስ ፖፕን እስከሚወደው ድረስ። ከወደደው በኋላ እኮ በቃ ተገላገላችሁ። እናንተ አሁን እዚህ ቁጭ ብሎ 130 ሰው የሚያይ ወይ የሚማረው ወይም ደግሞ ፖፕ ላይ የሚማረው የሆነ ነገር የሚያደርገው ለኤጀንሲ ብሎ አይደለም፣ ሁሉም ለራሳችሁ ብላችሁ ነው። እርግጠኛ ነኝ እናንተም ደግሞ ነገ ከነገ ወዲያ የምታመጡት ልጅ አንዴ ገብቶት ከሰራ፣ አንዴ ገብቶት ወደ ሲስተሙ ከገባላችሁ ከዛ በኋላ እናንተ ኖራችሁ፣ እናንተ ተኛችሁ፣ እናንተ ተነሳችሁ። እኔ አሁን ምሳሌ ኮሚሽን ተኝቼ ስነሳ ነው ብዙ ኮሚሽን ገብቶልኝ 1.5 ምናምን ገብቶልኝ ያገኛለሁ። አዳሩ ያልተኛ ሰው አለ ማለት ነው በኔ ኔትወርክ ውስጥ። ስለዚህ ግዴታ ግን መጀመሪያ ለፍቻለሁ እነሱን ለማስረዳት፣ እነሱን ለማስተማር፣ እነሱን እንዲገባቸው ማድረግ እሱ ልፋት ነበር። ከዛ በኋላ ግን እኔ ኖርኩም አልኖርኩም እነሱ ሀጃቸው አይደለም፣ ለእኔ ብሎ አይደለም የሚሰሩ ለራሳቸው። እናንተም አዲስ ሲመጣ ተቀብላችሁ በደንብ በስነ ስርዓቱ ማስረዳት፣ ማስተማር። ይሄ ራሱ ቻሌንጅ ነው እኮ ገና መናገር። ፖፖ የሚባል አፕሊኬሽን አለ ግባ ብላችሁ ማስረዳቱ መከራ። ለራስህ አትርፋለሁ ይልሃል፣
ምናምን ይልሃል። እስኪ ሊጀምርልህ ትባላለህ፣ ብዙ ነገር ትባላለህ። ከዛ ደግሞ ከገባች በኋላ ደግሞ ላይቭዋን አስተካክለህ እንዲህ አድርገሽ ስሪ 3 ሰዓት ተቀመጭ ማለት ምናምን፣ እሱም ፈተና ነው ራስን ችሎ። ቻሌንጅ አለው። ግን ምንም ቻሌንጅ ቢኖረው መጋፈጥ ነው ያለው አማራጭ። ይህን ተጋፍጠን ነው እኛም እዚህ የደረስነው። ይህን ፈርታችሁ አይሆንም። ኮይን ሳንገዛ ሌቭላችንን በአጭር ጊዜ ውስጥ የምናሳድግበት መንገድ አለው። ሰዎችን ኢንቫይት ማድረግ፣ ታስክ መሰብሰብ አላችሁ መቼም። ታስክ መሰብሰብ እንደ በቀን 600 ሰብስባችሁ የትም አትደርሱ። ሰዎችን ኢንቫይት ማድረግ፣ አንድ ሰው እኮ ሁለት ሴት በደንብ አድርጎ 3 4 5 ሴት ኢንቫይት አድርጋችሁ እንደው እምቢ ቢሏችሁ፣ እንደው ግማሹ ገብቶ ቢቀር ግማሹ ባይሰራላችሁ ግማሹ ምናምን ቢልባችሁ፣ ሁለት ሴት አክቲቭ የሆነ ሰው ሁለት ሴት ብታስገቡ፣ እነሱ ላይቫቸው እንዲሰሩ ብታደርጓቸው፣ በስነ ስርዓቱ እንዲጠቀሙ ብታደርጓቸው፣ በእነሱ በላይቭ ቆይታ በአንድ ሳምንት ውስጥ ብቻ በአንድ ሳምንትም ላይቆይ ይችላል፣ 3 ቀንም 2 ቀንም ሊፈጅ ይችላል። በአንድ ሴት እስከ 60 ሺህ ታገኛላችሁ በላይቭ ቆይታቸው ብቻ አስገብታችኋቸው። እነሱ 3 ሰዓት ሲሰሩ ለእናንተ 10,000 ፖይንት ይመጣላችኋል። ከዛ እሺ 3 ሰዓት ሲቀመጡ እነሱ ለእናንተ 10,000፣ ከዛ 5 ሰዓት ሲሆን እየተደመረ እዛው ላይ 5 ሰዓት ሲሆን ለእናንተ ሌላ 10,000፣ 8 ሰዓት ሲያስተምሩ 8 ሰዓት እንትን ሲሰሩ ሌላ 10,000 30,000። ከዛ በአንድ ሳምንት ቆይታችሁ አንድ ሳምንት ሙሉ ማለት ከአንድ ሳምንት ያላለፈ ለማለት ነው እንጂ በቀንም ሊሆን ይችላል፣ በአንድ ቀን ሊሆን ይችላል፣ በሁለት ቀን ብቻ ተደማምሮ እንዳለ የላይቭ ቆይታዋ ተደማምሮ 12 ሰዓት ሲሞላ ለእናንተ 30,000 ፖይንት ይመጣላችሁ። 60,000 ፖይንት ማለት ነው። ከአንድ ሴት ከሁለት ሴት ከሶስት ሴት ከሁለት ሴት ቢመጣ አሁን 60,000 ፖይንት 120,000 ፖይንት። ይሄ 120,000 ፖይንት ኤክስቼንጅ አድርጋችሁ ሌቭላችሁን ማሳደጋችሁበት ትንሽ ፖይንት ጨመር 10,000 ምናምን ፖይንት ጨመር አድርጋችሁ እንደውም ዊዝዶ አድርጋችሁ በንግድ ባንክ በቴሌ ብር የምታወጡት ገንዘብ ይኖራችሁ። ስለዚህ በዛ አይነት መልኩ ብትሄዱ ጥሩ ነው። እንደው ለእንትን ላለማውጣት ዋለክ ሰላም ገንዘብ ላለማውጣት እኔ ሲጀመር ገንዘብ አውጡ ብዬ እኮ አልመክርም ለመናገር። እንደውም ብዙ ጊዜ ጣላ ነበር ብዙ ኤጀንሲዎች ጋር፣ ትላልቅ የሚባሉ ኤጀንሲዎች ጋር ጣላለሁ። የሆነ ሰዓት ኮይን በጣም ይሸጥ ነበርና እኔ ጋር የመጡ ልጆች ኮይን ይወስዳሉ። መተው ኮይን ለግዛ ምናምን ሲሉ እጠይቃቸዋለሁ፣ ለምን ፈልጋችሁት ነው እላቸዋለሁ። እና ሌቭል ለማሳደግ ፈልግ ይሆን ለምን ሌቭል የምታሳድጉ ስላችሁ ምንም አያውቁ። አይ እኔ ኤጀንሲ አሳድጊ ብሎኝ ነው ምናምን፣ ኤጀንሲ አሳድግና ኤጀንሲ አደርግሃለሁ ብሎኝ ምንም ነገር አያውቁ። ከዛ በኋላ ያለውን ነገር አስረዳችን እንደገና ትተውት ይመለሳሉ፣ ሳስረዳቸው ማለት ነው። ቆይ ትንሽ ልማር ምናምን ብሎ ከዛ አንዱ አጣላይ መጥቶ እንደዚህ ሲለኝ ያለውን ነገር ግልጹን ነገርኩት። ለካ ሂዶ ኤጀንሲው ምን ብሏታል፣ ሸረፈዲን እንዳትገዛ እንደዚህ ምናምን ብሎ አለኝ ሲላት፣ መታደያ ያለችብኝ ትልቅ ኤጀንሲ ናት፣ እንዴት እንደዚህ ታደርጋለህ? እና እኔ ግዙ ብዬ አላበረታታም። ሁሉ ጊዜ እኔ ገዝቼ ነው ያሳደግኩት። ባይዘው ሌቭል 5 የገባሁት እኔ ሌቭል ኮይን ገዝቼ ነው። 1500 በነበረበት ሰዓት ገዝቼ ነው ኮይን ሌቭል ያሳደግኩት የራሴ። ግን ስላመንኩበት ስላወቅኩት፣ አይ በቃ ይሄ ነገር ትክክለኛ ነው ብዬ ስላመንኩበት፣ ነገ ከነገ ወዲያ ፖፕኒ 1500 ብር ይዞብኝ ይጠፋል የሚል ስሜት የለኝም ውስጤ። መጀመሪያ በፊት ነው የምላችሁ 1500 ብር ይዞብኝ ይጠፋል ወይም ደግሞ ከኔ 1500 ብር ይዞ የሆነ ነገር ያደርጋል የሚል አልነበረም ስሜቴ። እንደው 1500 ብር ባወጣም ነገ ከነገ ወዲያ 100,000 እጥፍ አድርጌ እቀበለዋለሁ የሚል ስሜት አለ ውስጥ። እንኳን አይደለም 1500 ብር ተመልሼ ማውጣት አይደለም ከዛ በላይ ያገኝበታለሁ በሚል ስሜት ነው የገባሁት። እና 150,000 አካባቢ ነው የገዛሁት። 150,000 ኮይን ነው ምናምን ነው የገዛሁት። 150,000 ኮይን ገዛሁና ከዛ ኤክስቼንጅ አድርጌ ኤክስቼንጅ ሙሉን ኤክስቼንጅ ሳደርገው ወደ 100,000 አካባቢ ፖይንት ነው 100,000 ፖይንት። ያንን 100,000 ፖይንት ደግሞ በባይናንስ አወጣሁት መልሼ። ስለዚህ ሁለት ነገር ሌቭሌን ማሳደግኩበት፣ ከዛ ደግሞ ዊዝድሮ አድርጌ ሞከርኩት። እንደው አሁን ካልገዛሁ ብሎ የሆነ በቃ ኮይን ገዝቼ ላሳድግ ሌቭሌ ላሳድግ ከዛ በኋላ ወደ ስራ ልግባ ላለ ሰው፣ ጠንካራ ለሆነ ሰው ማለት ነገ ከነገ ወዲያ እንደው መልሰዋለሁ ብሎ የሚያምንበት ሰው ካለ እንትን ካሳደገ ሌቭሉን ካሳደገ አይቀር ነዛ አድርጎ ቢያሳድግ ነው የተሻለ የሚሆነው ለኔ እንደኔ እንደ ሐሳብ። 150,000 ትገዛላችሁ ወደ 2,000 ብር ማለት ነው።
150 ሺህ ፖይንት ገዙና ከዚያ ያንም ኮይን ሙሉን ኤክስቼንጅ ታደርጉታላችሁ። ስታደርጉት ወደ 100 ሺህ አካባቢ ፖይንት ይኖራችኋል። 100 ሺህ ፖይንቱን ዊዝድሮ አድርጉት በንግድ ባንክ ወይ በቴሌ ብር ወይ በአዋሽ ምናምን ብቻ እዛ ጋር የዊዝድሮዋል ሜቶዶቹ ላይ ባሉት በአንዱ የዊዝድሮ አድርጉት። ከዛ ዊዝድሮ ስታደርጉት ንግድ ባንካችሁ ላይ ይገባላችኋል። 1000 ምናምን ብር ተመልሶ ይገባላችኋል። ስለዚህ የሆነ ብር ትከስራላችሁ። ትንሽ ብር 600 700 ብር ምናምን ከዛ በላይ አይሆንም። ብቻ ትንሽ ብር ትከስራላችሁ። አሁን ያንን አንደኛ ሌቭል አሳደጋችሁ፣ ሁለተኛ ደግሞ ዊዝድሮ አድርጋችሁ አመናችሁበት። ፖፕ እየዋሸ ወይም ደግሞ ምናምን አይደለም። ዊዝድሮ አድርጋችሁ አወጣችሁ። ያ ነገር ደግሞ ይጠቅማችኋል። አንደኛ ሰዎችን ኢንቫይት ለማድረግ እኔም እኮ አወጣሁ በንግድ ባንክ እኮ ብር አወጣሁ ብላችሁ ትናገራላችሁ። እኔም እኮ ሞከርኩት በንግድ ባንክ ብር ዊዝድሮ አድርጌ ሞከርኩት ብላችሁ ትናገራላችሁ። በኮንፊደንስ ማለት ነው። አረ ሰዎች ብር እያወጡ ሳይሆን እኔ ብር አወጣሁ ብላችሁ ትናገራላችሁ። ዊዝድሮ እያደረጋችሁ ስክሪን ሪከርድ ማስቀመጥ፣ ከዛ እሱን ቲክቶክ ላይ ሊለቁ ትችላላችሁ። በአካል እንደዛ ግባ ለምትሉ ሰው ቴሌግራም ላይ ኢንቫይት ስታደርጉ አያይዛችሁ ምን ትልኩለታላችሁ? ያችን ዊዝድሮ ያደረጋችሁበትን ቪዲዮ ትልኩለታላችሁ። ያንን ሲያዩ ሞቲቬት ይሆናሉ ሰዎች። በዚህ መልኩ ብትሄዱ አሪፍ ይመስለኛል እንደ ሀሳብ እንጂ እኔ እንትን ገንዘብ አውጡ ብዬ አልመክርም። ግን ላውጣ በቃ አምንበታለሁኝ። ኧረ እኔ ፖፕ 1500 ብር የኔን 1500 ብር ሊያስወጣኝ አይደለም የመጣው ብሎ ለሚያምን ሰው የሆነ ቦታ ላይ ሙሄ ጋር እያወራን ነበርና አባውት ላይ ገብተን ስናይ የሆነ ሰዓት ላይ ምን አይቻለሁ መሰላችሁ? የሆነ ሰው 100 ሺህ ፖይንት ካለው ያውጣው ነው የሚለው። 100 ሺህ ፖይንት ከደረሰለት ሌቭል ያሳድግ። የፕላትፎርሙን ህግ ነው የምነግራቸው። አሁን ኢትዮጵያ ላይ የምንሄድበት ሁኔታ፣ አፍሪካ ላይ ያሉ ናይጄሪያ ምናምን የሚሄዱበት ሁኔታ፣ ህንዶች የሚሄዱበት ሁኔታ ይለያያል እና እኛ ጋር ነው ኤክስቼንጅ ምናምን እንደዚህ ታስካራ አውጦ መያዝ ምናምን እኛ ጋር ነው ያለው እና እንትን አባውት ላይ ምን ይላል? አንድ ሰው 100 ሺህ ፖይንት ካለው ያንን ገንዘብ ቶሎ ያውጣው ነው የሚለው። ቶሎ ያውጣው። ለምን ነገ ልክ አውጥተው ንግድ ባንክ ላይ ሲገባልህ፣ ቴሌብር ላይ ሲገባልህ ነገ ከነገ ወዲያ ሞቲቬት ትሆናለህ። ይሄ ነገርማ ጠንክሬ የምሰራ ጠንክሬ ብዙ ፖይንቶችን ማገኝበት መንገድ ብሰበስብ ያለምንም ጥርጥር ንግድ ባንክ ላይ ይገባልኛል ማለት ነው የሚለውን ነገር እንድታምንበት እንጂ ሌቭል 5 እንትን ኤክስቼንጅ አድርጉና 100 ሺህ ፖይንት ሆኖላችሁ ወይም ኮይን ገዝታችሁ ሌቭል 5 ግቡና ከዛ በኋላ ምናምን የሚባል ህግ የለውም። ለሌላው ኔትወርክ ማርኬቲንግ ማለት ነው። ሌላው ኔትወርክ ማርኬቲንግ አሁን ስትገባ ወይ ለስልጠና ሊሆን ይችላል ወይም ደግሞ የሆነ ፕሮዳክት ሊሆን ይችላል፣ የሚሸጥ ፕሮዳክት ሊሆን ይችላል። የተቀመጠ ህግ አለ። ይሄን ብር ታወጣለህ፣ ከዛ ይሄንን ነገር፣ ከዛ ይሄንን ብለህ እዚህ ትደርሳለህ ምናምን ነገር። እዚህ ጋር ግን እንደዛ የለም። እንደውም የምታገኘውን ገንዘብ በጊፍት ማገኘው በኢንቪቴሽን ማገኘው ምናምን 100 ሺህ ፖይንት ስታገኝ ቶሎ አውጣው ነው የሚለው። ተጋባ እንደኛ ሌቭል ለማሳደግ ያን ኤክስቼንጅ ስለምናደርግ ስለዚህ ብቻ ኢንቨስትመንት እንድታደርጉ አይደለም ፕላትፎርሙ የመጣው። ኢንቨስት የሚያደርግ አካላቶች አሉ። ኢንቨስት እንዲያደርጉ የሚፈልጋቸው አካላቶች አሉ። ይሄን ነው። ኢንቨስት እንዲያደርጉ የሚፈልጋቸው አካላቶች አሉ። ጊፍተሮች፣ እንደዚህ ባለሀብቶች ማለት ውጭ የሚኖሩ ምናምን ሰዎች እነሱን ጊፍተር እንዲሆኑ በጣም ይፈልጋል። ለምን? ኮይኑ እንዲሸጥለት ማለት ነው። ለዛም ነው እኮ ሴቶች ላይቭ የሚያስገባው፣ እኛን ላይቭ የሚያስገባው፣ ኤስአይዶ ለሮኬት ውስጥ ያለ የሚያመጣው እነዛን ሁላ ታለንት እንድናሳይ ለሰዎች ታለንት አሳይተን ታለንታችንን የሚያይ ሰው ደግሞ ጊፍት እንዲሰጥ ጊፍተሮች እንዲፈጠሩ ይፈልጋል። ተጋባን። ይሄ ከዛ ውጭ ግን የሚገባው ሰው ላይ ኮይን ገዝቶ ከዛ ሊፍኖ አሳድጎ የሚባል ህግ የለም። ግን ፍላጎታችሁ ከሆነ ኮይን መግዛትም መሸጥም ትችላላችሁ። እንደ ሀሳብ ያው የገባችሁ ይመስለኛል። አብሶ ጀማሪዎች ሌቭል 5 ደርሼ ላይቭ እንደገባሁ መጀመሪያ ቀን ምን ማድረግ አለብኝ? ወላይ ሌቭል 5 ተገብቶ ከዛ ላይቭ ስትቀመጡ ቻሌንጅ አሉ። ፑፕ በቻሌንጅ የተከበበ ነው። ባይዘው ምንም ቦታ ላይ ቻሌንጅ አለና ላይቭ ስትቀመጡ እርግጠኛ ነኝ ምናልባት እንደዚህ በየቤቱ ሄዳችሁ የተተዋወቃችኋቸው እነሱ ቤት ሄዳችሁ ሰዎችን ፎሎ አድርጋችሁ የተተዋወቃችኋቸው ምናምን ሰዎች ናቸው ሊመጡላችሁ የሚችለው። ብቻ አንድ ሰው ሁለት ሰው ተቀመጣችሁ ምናልባት ፈረንጅ ይገባል፣ ፈረንጅ ይወጣል። የሆነ እንደዚህ 100 ምናምን ሰዎች ብሎ ሊያያችሁ ምናምን ይችላል። ቻሌንጅ የሚሆንባችሁ ለትንሽ ጊዜ ያክል ማለት ነው። ለዛ ደግሞ ጥሩ ላይቫችሁ ቫይራል እንዲወጣላችሁ ጥሩ ሀሳብ የማቀርበው አንደኛ ሰዎችን መግባባት
እዚህ ቤት በኮሜንት መግባባት ሊሆን ይችላል፣ በውስጥ ማውራት፣ ፓርቲ የተቀምጡ ሰዎችን መግባባት። የሰው ላይቭ ላይ እንደናንተ ላይቭ ቫይራል አልወጣለት ብሎ መከራው የሚበላ ሰው አለ። ወረታችን እንደዚህ ሄደት ብላችሁ ላይቭ ላይ እሱ ሰውዬ ማውራት፣ አብሽር ጠንክር ምናምን ማለት፣ ከዛ እናንተም ላይቭ ስትገቡ እሱ እንዲመጣላችሁ ማለት። እንደዚህ አይነት ሰዎች ብዙ ሰዎች መተዋወቅ፣ ይሄ አንዱ ጥቅም አለው። ሁለተኛ ደግሞ ሰዎችን ኢንቫይት ማድረግ። ከሌላ ፕላትፎርም ኢንቫይት የምታደርጓቸው ልጆች ያው በእናንተ ስር ስለሆነ የሚገቡት መጥተው እናንተ ላይቭ ላይ ይቀመጡላችኋል፣ ይጠይቋችኋል ምናምን። አንዳንዴ እኮ ላይቭ ላይ ተቀምጠህ ሁላ የሚጠይቅ ሰው ይናፍቃል። የሆነ ሰው ክብት ይላል፣ እዚህ ጋር ማይክ ምልክት አለች፣ እሷን ግባና ጠይቅ ትለዋለህ፣ ትቶ ይወጣል። እንደዛ ነገር ይፈጠራልና እንደዛ እንዳይፈጠር የሚሻለው ምንድነው እንትን ማለት። ከዛ ውጭ አንዳንድ ኢንቨስትመንቶች ሊኖር ይችላል ላይቭ ላይ። ምሳሌ አሁን ይታያችኋል፣ እዚህ ኑ ጓደኛ እንሁን የሚል የፕላትፎርም ስፒከር ተለቋል። እንደዚህ አይነት ኢንቨስቶች 2000 ምናምን ያስከፍላል፣ 2000 ምናምን ይከፍላል። ቪአይፒ ካላችሁ በቀን 3 ጊዜ መላክ ትችላላችሁ፣ ይህ ትልቁ ቪአይፒ ካላችሁ። ከዛ ኢንቨስት ነው። እዚህ ጋር የሚያስቁ ነገራቶችን መጻፍ፣ ፈል ሊያደርግ የሚችሉ ሰዎች ወደ እናንተ እንዲመጡ የሚያስገድዱ ነገራቶች፣ እስኪ ይህን ነገርማ እስኪ ሂጄ ልየው ምናምን የሚባል ነገር፣ ያን ነገር መጻፍ። ላኪ ቦክስ ያው አሁን ቻሌንጅ ሆኗል። ላኪ ቦክስ ማስቀመጥ፣ ሰዎች ለላኪው ብሎ ካሁን እያሉ ይቀመጡላችኋል ምናምን። ግን ከሁሉም የሚሻለው ኢንቫይት ማድረግ ነው። ሰዎች ግባና ጠይቅ ስትላቸው የምትዛቸው ይመስላል። ወላሂ ቻሌንጅ እኮ ባይዘው ይሄ ቻሌንጅ እንደውም አሁን ደህና ነው። አሁን እንደውም ይሄ ቻሌንጅ አለ ብዬ አላምንም። ትልቅ ቻሌንጅ አልነበረም በሰዓቱ። እኔ በጀመርኩበት ሰዓት ወላሂ ትልቅ ቻሌንጅ ነበር ያለው። ሲጀመር ሰውም የለም በቃ 20 ትዝ ይለኛል 56 ሰው ይዤ ጉድ ተባለ። ወላሂ 56 ሰው ቤቴ ገብቶ ማለት ነው 56 ሰው ላይቭ ላይ ማለት ነው 56 ሰው ላይቭ ላይ ገብቶ ጉድ ተባለ። ኧረ አንተ ዛሬ እኮ ሸረፈዲን ቤት 56 ሰው ገብቶ ይተባለ ማለት ነው። ከወጣ በኋላ ላይቭን ጨርሼ ከወጣ በኋላ በሌላ አካውንት እዞራለሁ እና ሰዎች ያወራሉ። ትላልቆቹ እነዚህ ከኔ በላይ ያሉ ሰዎች አንተ ሸረፍ አይተዋል 56 ሰው ቤቱ ምናምን ገብቶ ምናምን እና በሰዓቱ በጣም ከባድ ነበረ። ትዝ ይለኛል ለአንድ ሰው ብቻዬን ነበር የምለፈው። ግን እኔ በቃ የሆነ ተስፋ አልቆርጥም ለሆነ ነገር ወደኋላ አልልም እና ማንም ይመከረኝ የለም እንደዛ አድርግ ምናምን ያለ ሰው የለም። ግን ላይቭ ላይ እንደዚህ ቁጭ ብዬ አወራ ነበር ብቻዬን። የሆነ ሰው እንደዚህ ሲገባ ፖፖኮ ልክ እንደተጠየቀ ሰው እያደረኩ ፖፖኮ እንደዚህ ነው ምናምን እያልኩ አወራለሁ ብቻዬን ምናምን እፈልጋለሁ ምናምን ነገር። እንደውም የሆነ ሰዓት ሁላ ሶፍት ዝልጥፍ አደረኩበት ይሄ ቁጥሩ ላለማየት ምናምን ሁላ ያ ሁላ በራሴ ታግዬ ያመጣሁት ነገር ነው። እናንተም አሁን ሶፍት ለጥፉ ወይ ምናምን እንደዚህ ለፍልፉ ያልኳችሁ ሳይሆን በራሳችሁ ተታግላችሁ ሰዎችን ለማምጣት ሞክሩ። የራሳችሁን ዘዴ መዘርጋት። እኔ ሶፍት ለጥፍም ያለኝ የለም፣ ብቻህን ለፍልፍ አውራም ያለኝ የለም ምናምን። የራሴ ግን እየሄድኩበት እንትን ነበረ። ይሄ ከሆነ ይሄ ሊሆን ይችላል፣ ይሄ ከሆነ ይሄ እስኪ ይሄ ልሞክር፣ ደግሞ ይሄ ልሞክር፣ ነገራቶችን ማገለባበት። ስለዚህ እናንተ በምትችሉት የራሳችሁን ዘዴ ለመዘርጋት ሞክሩ። ሰላም ሸረፊ እንዴት ነህ? የኮይን ዋጋ ጨምሯል እያሉ ነው። የምታውቀው ነገር አለ? ዶላሩን እኮ ገብታችሁ ማየት ነው። ያ ነገር እኮ ዶላር እኮ የሚጨምርም የሚቀንስ የሚያደርገው ገብታችሁ ማየት ነው። ባይቢት ወይ ምናምን ካላችሁ 160 ብር። አይ ብዙ አልጨመረም። 160 ነው። 160 ማለት እንደው ከዛ ወጡ 165 ድረስ ይሸጣል በ1650 ብር በብዛት ዋጋ። ችርቻሮ ምንም የሚፈልግ ሰው ካለ 7,800 ሽጡላችሁ። እኔ የምልህ አባትዬው አንድ ጥያቄ ልጠይቅ። እሺ ስለዚህ ይህ ፖፖ አፕዴት ከተደረገ በኋላ ትራንዛክሽናችን የቱ ጋር ነው ያለው? ተቀይረዋል እኮ አጣሁት። ትራንዛክሽን ማለት ለምሳሌ ኮይን አሁን ኤክስቼንጅ ያደረግነው ጊፍትም ሆነ የተቀበልነውን ኤክስቼንጅም ያደረግነው ላይ ከስባችን ታች በኩል ይቀመጥ ነበራ። ዳታው ነው የወጭና ገቢህ ምናምን ማየቻ። አዎ ለምሳሌ አንድ ሰው የሆነ በቃ ብቻ ኤጀንት ሌቭሉ ለመገመት ራሱ ስንት ትራንዛክሽን እንዳለ ከስሙ ታች በኩል ይታይ ነበር።
አሁን ላይ ግን በአዲሱ የለም። እስቲ በዛኛው ገብተህ ይኸው። በዛኛው አለ፣ አሁን በዚህ የለም። እዚህ ጋር የሚያስቀምጠው ላይቭ ስትሪም ሌቭል ነው። ለምን አይደለም? ግባ፣ ውስጥ ግባ። እሺ ውስጥ የሆነ ቦታ አፕዴት ካላደረግከው ውስጥ ግባ። ዲቴል የሚለው ላይ ለምን ውስጥ እንደዚህ ወይ አንተ ቤት ና። ይሄኛው በሱ ያለው ፖፖ አፕዴት ካላደረግከው እዚህ ቤት ላይ ና። መምጣት አይችልም። እንትን አንድ አይነት አካውንት ነው። እዚህ ጋር ላይ ሸረፈዲን ነኝ ከሚለው ታች በኩል አሁን ባለፈው ላይ 500 ሚሊዮን ምናምን ነበር ያንተ ትራንዛክሽን እዚህ ጋር ማለት ነው። አሁን ላይ ግን ያለው 17.33% ነው። ይሄኛው ላይቭ ስትሪም ሌቭል ነው። ያ ግን የሚገባው ኮሚሽን እና ኤክስቼንጅ ያደረከው እዛ ጋር ይቀመጥ ነበር። አሁን ግን የለም አፕዴት ከተደረገ በኋላ። አሁን በፊት እዚህ ላይ 17 አሁን 17% የሚለው ላይ በፊት ቁጥር ነበረ። አሁን ላይ ደግሞ ቁጥር አይደለም ፐርሰንት ነው። ያረ ጥያቄ ስለዚህ ምን አልከኝ ወይ? ጥያቄ አሁን ይሄን በፊት ቁጥር ነበረ ይሄ 500 አሁን 17% ነው የሚለው ነው። እሺ በላይቭ ስትሪም ሌቭል በፐርሰንት ተቀይሯል ነው? በፐርሰንት ተቀይሮ ነው። ያ ነገር የለው። አሁን 17% ሌቭል 17 ላይ ሆነ 17% ይደሃል ነው። 17% ማለት ምን ያህል ነው የሚለውን ነገር ደግሞ እዚህ ገብተህ ማየት ይቻላል። የላይቭ ስትሪም ካልኩሌት ማድረግ ነው። ሌቭል 17 ለመግባት እዚህ ጋር ሌቭል 17 ብለህ ዳታውን አይተህ አሁን ሌቭል 18 ለመግባት ብለህ አሁን ምሳሌ ሌቭል 17 ያው 492 ሚሊዮን ትራንስ ጊፍት ተቀብያለሁ እስካሁን። በቃ አሁን ግልጽ ሆኖልኛል አባቴ። አይ ትንሽ ጥያቄ ፈጥሮብኝ ነበር ለዛ ነው። 92 ማለት ሲባዛ 1000 ቢስሚላህ ሂሳብ መታ ተደነግጣለህ። ስንት 500 ሚሊዮን ስንት እንትን 500 ሚሊዮኑ 500 ሚሊዮን አይደለም፣ ያው 492 ሚሊዮን ሌቭል 17ን የገባሁበትን ብቻ አድርጌ ወደ 7 ሚሊዮን ብር ጨርሻለሁ። የኢትዮጵያ 7 ሚሊዮን 772 ሺህ ብር አካባቢ። በቃ አሁን ግልጽ ሆኖልኛል። እሺ አስረጋግጣችሁ 7 ሚሊዮን ብር እዚህ ላይቭ ስትሪም ላይ ይሄ ላይቭ ስትሪም ለማምጣት 7 ሚሊዮን የኢትዮጵያ ብር ጨርሷል። እንዴ ይፋ ወጣልን። ጥሩ ነው ሰማን። ያው ኤክስቼንጅ ምናምን ስለሚሆን ግን እንደቀላል አይመጣም። ይሄ ላይቭ ስትሪም ምናምን ስታዩ እንደዚህ ላይቭ ስትሪሙ ከፍ ያለ ሰው ስታዩ አክብሩት። ይሄ ሰው በፖፖ የሆነ ነገር አድርጓል አለ። እሺ እናከብረዋለን። አዎ አንዳንዶቻችን ላይ ዌልዝ ሌቭል ያየን ስለምናከብር ነው። ልክ ነህ። እሱ ምንም አይጠቅምም። ዌልዝ ሌቭል እኮ አባካኝነትን ነው የሚያሳየው፣ ሌላ ነገር እኮ አይደለም። አባካኝነትን ነው የሚያሳየው። እኔ አሁን ዌልዝ ሌቭል 27 ነው አይደል? ዌልዝ ሌቭል 27 ለመግባት አንድ ሰው ስንት ያስፈልገዋል መሰለህ? 27 ሚሊዮን አካባቢ ያስፈልገዋል። 27 ሚሊዮን ይሄ ማለት 27 ሲባዛ በ16 ሺህ ብር ወደ 400 ምናምን ሺህ ብር ሰጥቻለሁ ጊፍት። 432 ሺህ ጊፍት ይሆን ሌቭል 27 ለመግባት። አንተ ደግሞ ላይቭ ስትሪም ሌቭል 17 ለመግባት 4 ሚሊዮን 92 ሺህ ጊፍት ተቀብለሃል ማለት ነው። ያን ወደ ብር ሂሳቡ እንዲመስላት ነው። ኮይን ለመሸጥ ከየት ነው የምንገዛው? እንዴት ወደ ስራው መግባት እንችላለን? ቪዲዮ ለምን ለማትከታተሉት ግን አሁን ቪዲዮ ሰርችላችሁ ነበር። ቫይራል ይወጣ አላውቅም የሰራሁት ቪዲዮ። ቆይ እስኪ
ሸረፍ ሚዲያ ቁጥር 1 ላይ ለቅቄላችኋለሁ። ኮይን ሴለር ለመሆን ብዬ ብዙ ሰው አላየውም። ያው 1000 ምናምን ሰው ነው ያየው። ያው ኮይን ሴለር ለመሆን ኮይን ነጋዴ ለመሆን ብዬ ቪዲዮ ሰርችላችኋለሁ። እንዴት ከባይናንስ እንደምታወርዱ ከባይናንስ አወርዳችሁ እንዴት እንደምትሸጡ ኮይን ሴለር ለመሆን ራሱ ኮይን ሴለር የሚል ታግ እኔ ያለኝ ባይዘው ኮይን ሴለር ታግ እንትኑን ቀንሼው ነው እንጂ ከ5 ሚሊዮን በታች ስላለ ነው አካውንቴ ላይ እንጂ ኮይን ሴለር የሚለው ታግ ይኖር ነበር አለኝ። አሁን 5 ሚሊዮን ባስገባበት ይመጣል ራሱ ምናምን ነገር እነዛ ነገራቶች በሙሉ አስቀምጬላችኋለሁ። ሸረፍ ሚዲያ ቁጥር 1 ላይ ሸረፍ ሚዲያ ቁጥር 1 ላይ ያው ኮይን ሴለር ለመሆንም ኮይን ሴለር ሳትሆኑም ኮይን ነጋዴ ለመሆን ራሱ ይሄ አንድ ስራ ነው ራሱን ችሎ በደንብ ከሰራችሁበት ሰዎች ጋር እየተጋባችሁ ምናምን ያለውን ነገር በደንብ አድርጋችሁ የምትሰሩ ከሆነ ኮይን ሴለር ሆናችሁ መስራት ትችላላችሁ። ራሱን ችሎ ትልቅ ስራ ነው። አብሶ ደግሞ ከታወቃችሁ በንግድ ዓለሙ ላይ እንደዚህ መታወቁ ተአማኝነት ምናምን ከፈጠራችሁ ሰዎች እንደ ቀልድ መጥቶ ዝም ብሎ 10 ሚሊዮን ይልሃል ምናምን ሲያምንብህ ነው ሲያምንባችሁ። እኔ አሁን ዝም ብዬ ኮይን አለ ምናምን ምሳሌ የሆነ ሰዓት አለ በፊት ኮይን በሚሸጥበት ሰዓት ዝም ብሎ 150 ሺህ ብር 200 ሺህ ብር ምናምን ያስገባሉ ከውጭ ማለት ነው ለኮይን ብቻ እምነት ስላለ ማለት ነው። ስለዚህ ያንን እምነት ቀስ ያላችሁ ለመፍጠር ሞክሩ፣ ታማኝነት ለመፍጠር ሞክሩ። ትናንትና ቤቴ 103 ሌቭል ላይ ደረሰ ሰው አይመጣም እንዴ? 103 ሌቭል ዌልዚ ሌቭሉ 103 ሌቭል 103 ወላሂ እንዴት እንደደነገ ላይቭ ስትሪም ሌቭሉ 17 ላይቭ ስትሪም ሌቭሉ 17 ነው። አዎ 17 አይቼዋለሁ። እና አትወስ ያንተው እኮ 27 ነው። ያ ማለት በ73 ይበልጣል ማለት ነው ዌልዚ ሌቭል ላይ ለምን በ80 ተደንግጫለሁኝ። በቃ ያው ሌላ ሳይሆን ወይ ትልቅ ጊፍተር ነው ወይም ደግሞ በጣም ትልቅ ጌመር ነው የሚሆነው። ከሁለቱ አንዱ ነው የሚሆነው። አዎ ጌመር ይመስለኛል። ብቻ ያው ኤክስቼንጅ ያደረገበት ነው እዛ ጋር የሚያሳየው እንጂ እኮ ጊፍት የተቀበለው ትንሽ ነው። አስበው እንዳንተውም ያው 17 ማለት አንዱ ጊፍተሮች አሁን እንትን ላይ ከሆነ እኮ ወደ 30 መግባት ነበረበት ላይቭ ስትሪሙ። ቲክቶክ ላይ ከሆነ አሁን ጊፍተሮች እነዚህ ባናና ምናምን የሚባሉት ጊፍተሮች ኃይለኛ ጊፍተሮች ማለት ነው። እነሱን አሁን አይተህ እዛም ሌቭል አለ። የቲክቶክ ሌቭላቸው ብቻ ነው የሚያድገው። ያው እኛ ዌልዝ ሌቭል የምንለው ማለት ነው አለ። ደግሞ ላይቭ ስትሪምም እዛው አለ፣ ግን ስለሚለያየ ነው እንደዛ መሰለኝ። አዎ ይመስለኛል። ብቻ እንደዛ ነገር ነው። ያው ከሚያገኘው ይልቅ የሚሰጠውን ነው የሚበልጠው ታውቃለህ። ያው ዝም ብሎ እንዳንተ በ27 ተቀምጦ ላይቭ ስትሪም ሌቭሉ 30-40 ማድረስ ይችል ላይቭ ስትሪም ስክሪንሾት አለ። ላይቭ ስትሪሟ አንዲት ልጅ ናት። ላይቭ ስትሪሟ ሌቭል 19 ደርሶ ዌልዝ ሌቭሉ 1 ነው። በጣም ኃይለኛ የህንድ ውስጥ ነው ያለችው እና ህንድ ውስጥ ናት። የሆነ ሙዚቃ ነገር ምናምን ታቀርባለች መሰለኝ ላይቭ ላይ አንድ ቀን ሄጄ ነበር ነው። ብቻ ታዋቂ ነገር ነች መሰለኝ። ሰው ዌልዝ ሌቭል ወደ 19 አካባቢ ቀርቧል። ወደ 19 ወደ 21 አካባቢ ረሳሁ። ላይቭ ስትሪሟ 1 ብቻ ምንም ነገር ላይ ጊፍት ሰጥታ አታውቅም ሁላ እና በጣም እየገረመችኝ ነበር። በቃ ጊፍተር በጣም አላት ምናምን ታለንቶች ታቀርባለች በየጊዜው ምናምን ነገር ምናምን። በቃ ኮይን ምናምን ነገር ኤክስቼንጅ የሚባል ነገር አታውቀውም ማለት ነው። ቀጥታ በቃ ዊዝድሮ ነው የምታደርገው የምታገኘውን ጊፍት። ኤክስቼንጅ እኮ እኛ ሀገር እኮ ነው ያለው። ኤክስቼንጅ እኮ አስረድተን እኮ በግድ ነው እኮ አድሚኖች ጋር የተጋባ ነው ሁላ። ኤክስቼንጅ ምንድን ነው እያሉ ማለት ነው። ኤክስቼንጅ ስናደርግ ሰዎች ጊፍት እየወሰዱብን ነው ምናምን ብለን ስንነግራቸው ምን ነው ኤክስቼንጅ ይለዋል። ኤክስቼንጅ የሚባል ነገር የለም። በቃ እዛ 100 ሺህ ሰጠኸኝ ከዛ በኋላ ያማለህም ማለት 30% ተቆርጦብኛል። ከዛ የሆነ ቀን ደግሞ እኔ አንተ ቤት መጣና ሳይ ደስ ትለኛለህ ምናምን ጊፍት ሰጥሃለሁ 50 ሺህ ልሰጥ እችላለሁ 100 200 300 ሺህ ልሰጥ እችላለሁ። አሁንም ጊፍት ስሙን የቀረው እንጂ ኤክስቼንጅ እኮ አለ። ግን እንደዚህ በቃ ከክሊል የለም እነሱ ጋር ስጠኝና
ፕላትፎርም በትክክል ልክ ስፒከር ነው። አሁን አዎ እኛ ጋር ወረደም ወጣ እኛ ጋር 30% ያገኘዋል ፕላትፎርም በጊፍትም ሆነ አሁን ፕላትፎርም ስፒከር 200 ኬ ያለው ምናምን ኤክስቼንጅ ይበዛበታል ፕላትፎርም ስፒከር። እዛ ግን እንደዛ አይነት ነገር የለም። ኤክስቼንጅ 100 ሺህ ምናምን ነገር እንደዛ አይበዛም። ሊኖር ይችላል፣ እንደዛ አይበዛም። ምናልባት ትላልቅ ጌመሮች ምናምን በቃ አብዛኛው ሊኖር የሚችለው ምንድነው እዛ ኮሜዲያን ነገር ይጻፍበታል ምናምን እንደዛ አይነት ነገር ፈን የሚያደርጉ ነገራት ሰዎችን የሚስብ ነገር ነው ብዙ ጊዜ የሚጻፉ እያልኩኝ አንድ ሰው ሲይዝ ያንን ሰው በሰንስ አስረዳው የማያውቁትን ነገር የሚጠይቁትን ጥያቄ በአግባብ የሆነ ጥሩ የሆነ ምላሽ ሲሰጣቸው በደንብ ሰፖርት ሳደርጋቸው በሰዓቱ ልጅ መመዝገብ የለም ማለት ልጅ ለመመዝገብ አልነበረም ልፋቴ። ማስረዳው ልጅ የሌላ ሰው ነው ከላይ ያስረዳለን አሁን እንደሚሆነው ማለት አሁን ከላይ 4 ሰው 5 ሰው ያስረዳል አይደል? ከታች ያለው ሰው እንትን ይላል ማን ከላይ ያለው ይመዘግባል ከታች ያለው ያስረዳል። ልክ የዛን ጊዜም እንደዛ ነበር። ግን ከላይ ሆነው ምን እነሱ ይዟቸው ኤጀንሲ የሚያስመዘግቧቸው ልጆች እኔ ጋር ሲመጡ እኔን ይወዱኛል። በደንብ አድርጌ ያስረዳቸዋለሁ፣ ሰፖርት አደርጋቸዋለሁ። ቪዲዮዎች ልክላ ወላሂ ቪዲዮ ለእነሱ ብዬ ስክሪን ሪከርድ ሰራ ነበር ለእያንዳንዱ። ቲክቶክ ማነው ዩቲዩብ አልጀመርኩም ነበር በዛ ሰዓት። ለእነሱ ብዬ በቃ ለሁሉም ፕራይቬት ማለት ነው የሆነ የቸገራቸው ነገር ካለ ስክሪን ሪከርድ እያደረኩ ማስረዳቸው ምናምን ያ ነገር ይወዱታል። እና እነሱ ጋር ተመዝግበው ከእኔ ነኝ የማስረዳው እነሱ መልሰው ኤጀንሲ ያደርጓቸዋል። የሆነ ሰዓት በቃ ይሄ እንደውም ሂዱ ሸረፈዲን ጋር ተማሩ ይባላል። ሂዱ ሸረፈዲን ጋር ተማሩ እኔ እነሱ ከላይ ሆነው የሚዘግቧቸው እኔ ጋር መጥተው ይማራሉ። ግን ያ ነገር ጠቀመኝ። ስቀጠቀጥ ወይቼም ቢሆን ከፍ አደረገኝና የሆነ ሰዓት ቫይራል ወጣሁ። ከዛ በቃ ስሜ መግነን ጀመረ ምናምን መወራት ጀመረልኝ ምናምን ነገር ምናምን ያው መጀመሪያ ማንም ባያወራልህ በኋላ በደንብ ያው ይወራልሃል ሳይወድ በግድ። ከዛ አንድ ሰው መያዝ ጀመሩ፣ 2 ሰው 3 ሰው 4 ሰው የራሴን ጥንካሬ እያደረኩ ላይቭ ላይ ግማሽ ቀን ነበር የምገባው። ከዛ ግማሹን ቀን ሌላ የራሴ ጉዳይ ስለነበር በስልክ አወራቸዋለሁ። ፓርቲ ማታ ከፍትላቸዋለሁ እናወራራለን ምናምን። አብዛኛው አቋራጭ ነው። እንደዚሁ ነው የዛን ጊዜም እንደዚሁ ነው ያቋርጣል። ግን በዛውም ልክ ጥሩ ልጆች ይመጣሉ። በዛው ልክ ስኬት ያላቸው ነው። ከሰዎች ቁም ነገር ነበር የማወራቸው። በቃ እኔ ቤት የሆነ ሞቲቬት አደርጋለሁ ምናምን። ምንም እኮ የለኝም፣ ምንም ነገር የለኝም በሰዓቱ ማለት የሆነ እንዲህ የሆነ ሺህ ብር ተከፍዬ ወይ በቀን 100 ሺህ ብር እያገኘሁ በቀን 1 ሺህ ብር እያገኘሁ ምናምን አይደለም። ምንም ነገር አላገኘሁም። ግን ሁል ጊዜ ስለኔ ነገነት እነግራቸዋለሁ። በቃ ታየኝ ትዕግስት ትዕግስት የምትባል ልጅ አሁን ኮሜንት ጽፍ ነበር። እሷ ምስክር ነች። እሷ በፊት ልጅ ነች፣ ከኔ በፊት የገባች ልጅ ነች፣ ታውቀኛለች። እና ሁሉ ጊዜ ማወራው እኔ ይሄን ያህል እያገኘሁ አልነበረም ከማግኘት በፊት። ታዩኛላችሁ እኔን አፍሊትን በልጫቸው አሁን የሆነች ስመሰክር ነበር እዚህ ላይቭ ላይ። ታዩኛላችሁ እኔን አፍሊትን በልጫቸው እነ ሙሂን በልጫቸው የሆነ ቀን ታገኙኛላችሁ ምናምን እያልኩ ሞላቸዋለሁ ልጆችን፣ የኔን የራሴ ልጆች ፓርቲ ላይ ምናምን ማለት ነው። እና እነሱም እንደሚመኙት በቃ ይሄ ልጅ ሊለወጥ ነው፣ ስለዚህ አብረን እንለወጥ የሚል አቋም ያዙ እነሱ። አሁን የጠፋው ይሄ ነገር ነው። አብዛኛው ኤጀንሲዎች ጋር የጠፋው ነገር ይሄ ነው። ጀስት ተያይዙ ተስፋ መቁረጥ፣ ውድቅ ማለት ነው። እናንተ ከወደቃችሁ ተያይዞ ነው የሚወድቃችሁ እና ሙሉ። እናንተ ግን የችግራችሁ ዋጣ አድርጋችሁ ባትከፈሉ ራሱ ነገ እከፈላለሁ፣ ነገ እዚህ ቦታ ደርሳለሁ ታዩኛላችሁ፣ የዛሬ ወር እዚህ ደርሼ ታዩኛላችሁ፣ የዛሬ ወር እዚህ ደርሼ ታዩኛላችሁ ምናምን እያልክ ስታወራ ከስርህ ያለው ሰው እየጠነከረ ይሄዳል። ችግር ካወራችሁባቸው ግን ችግር ነው የሚያወራችሁ እነሱ። አብዛኛው ሰው አሁን ኤጀንሲ ሆኖ ችግር ሲያወራ ታዩታላችሁ። ቤት ውስጥ እንዲሆነብኝ እንዲበቶብኝ ምናምን፣ ኧረ እንደው ኤጀንሲ ሌቭል እዚህ ወረደብኝ እኮ እንዲሆነ እስቲ እንዲሆነ ችግር ስታወሩ ከሰማችሁ ልጆቻችሁ ምን ይቀበላሉ ከእናንተ ችግር? ስለዚህ እሱ እዚህ አሁን 2 ወር 3 ወር 4 ወር 5 ወር ቆይቶ ችግር ካወራ እኔም የዛሬ 5 ወር ችግር ነው የማወራው እንደሱ እንጂ የማገኘው ነገር የለም ብለው ያስባሉ። ኢነርጂያችሁን ገደላችኋችሁ። እነሱ ነው የነሱ ቼን፣ ይሄ ኔትወርክ ማርኬቲንግ ነው የነሱ ቼን ሞተ ማለት ነው እናንተ። እኔ በሰዓቱ በቃ ዋይፋይ ማልሞላ ሰው እኮ ነኝ ወላሂ። ዋይፋይ ዳታ ማልሞላ ሰው ነኝ። እጅ ላይ ምንም ነገር የለኝም እና ዳታ እንኳን አውጥቼ መሙላት የማልችል የዳታ እንኳን ያላገኘሁበት ሰዓት ያ ሰዓት። ሞሲ ሰላም ብያለሁ። ግን ሳወራ ግን ልጥጥ ያልኩ ባለ ሀብት ነው የሚመስለው፣ በፖፑ የከበርኩ ሰው ነው የሚመስለው።
እና ሌላቸው የፈለኩት ምንድነው ጀስት አሁን ላይ ባትከፈሉ ነገ ከነገ ወዲያ ግን የሆነ ነገር ይስተካከላል። ሰዎችን ኢንቫይት አድርጌ አምጥቼ ይሄን ያህል ኮሚሽን አገኛለሁ እንዲህ ይደርሳሉ እያላችሁ ልጆቻችሁን ማጠነካከል። ከዛ የእነሱ ጥንካሬ እነሱ ሲነቃቁ እናንተ ከፍ ማለት ነገር ይመጣል። የእነሱ የሚያደርጉት እንቅስቃሴ እናንተን ለስኬታችሁ ከፍ ያደርግላችኋል። ካልሆነ ግን ተያይዛችሁ ነው የምትሞቱት። አይሆንም። ግዴታ ሞቲቬት ለማድረግ ወይም ሰዎችን አብሽሮ ለማለት ትናንትና የሆነ አንድ ሀሳብ ሳነሳላችሁ ነበር። ጓደኛ የኔትወርክ ማርኬቲንግ ስራ ጀምሮ ገና ብር ከፍሎ ስልጠና እየወሰደ ምናምን በሁለተኛው ቀን ብር በከፈለ በሁለተኛው ቀን ሱፍ አሰፍቶ ምናምን በህይወት በጅጅቅ ያለ ልብስ ለብስ የማውቀው ጓደኛዬ ሱፍ ለብሶ ምናምን ክጭ ብሎ አገኘሁት። በቃ የስራ ባህሪ ነው። አሁን እሱ ሰዎች ሊያስገባ ነው። ስለዚህ ሰዎች ሊያስገባ እስከሆነ ድረስ ግዴታ እሱ የሆነ ክርፍፍ ያለ ሰው ምናምን ሆኖ ካወራቸው ሮግድ መጀመሪያ ራስን ቀይር ነው የሚሉት። ስለዚህ ኔትወርክ ማርኬቲንግ በባህሪው የራስን ኳሊቲ መጠበቅ መቻል አለበት። ስለዚህ እሱ እንደዛ ሆኖ ሲያዩት ሱፍ ለብሶ ምናምን እንደዚህ ፏ ብሎ ሲያዩት ምን ይሰማቸዋል? ግቡ የሚላቸው ሰዎች እኔም ቀየራለን ስሙን አልጠራሁትም እንዴ እኔም እንደዚህ ይቀየራለሁኝ ምናምን ብለው ያስባሉ። ልላቸው የፈለኩት ምንድነው ራሳችሁን ማጠብቁ ወይም ደግሞ ራሳችሁን ከፍ አድርጋችሁ ማትስሉ ከሆነ ነገር ከነገ ወዲያ እዚህ ደርሳለሁ በሚል ኢነርጂ ኔትወርካችሁን ማትሞሉ ካልሆነ ተያይዛችሁ ነው ምሽክ የምትሉት። ስለዚህ በምትችሉት ልጆቻችሁን ሞቲቬት ለማድረግ ሞክሩ። ግዴታ ሞቲቬት ለማድረግ እንትን አያስፈልግም። የሆነ መከፈል ወይ የሆነ ነገር መከፈል መያዝ አይጠበቅም። ሄዳችሁ እዩ። ሸረፍ ሚዲያ ቁጥር 1 ላይ የሰራሁትን ቪዲዮ እዩ። የመጀመሪያ ጊዜ የሰራሁትን ቪዲዮ እዩት። ሌቭል 5 ሁኚ። እዛ ጋር ደግሞ ሳሳይ ደግሞ እዛው አለ ሸረፍ ሚዲያ ቁጥር 1 ላይ መጀመሪያ አካባቢ ያለሁትን ብታዩት ያስታውቃል። እንትን ስክሪን ሪከርድ ሳደርግ ሌቭል ምናምን እዛ ጋር ማየት ትችላላችሁ። ገና ሌቭል 5 ሁኚ ምናምን ልጅ 2-3 ልጅ ምናምን ይዤ ሳወራ ግን ልክ እንዳለው ሸረፈዴ ነው የማወራው። አሁን ላይ ተከፍሎኛል። የዛን ጊዜ ግን አልተከፈለኝም። ያንን ኢነርጂ ስለሰጧቸው ነው ልጆች አብሮ ተያይዞ ከፍ ያለ እኔም ከፍ አደረጉኝ፣ ለራሳቸውም ከፍ አለ። በዛ ሰዓት ችግር ባወራ ያው አልተከፈልኩም እስኪ እኔም እየሞከርኩት ነው እያልኩ ባወራ ግን እዚህ ቦታ አልደረስም። ለምን ልጆችም አይነቃቁልኝ። ስለዚህ በምትችሉት ልጆቻችሁን ለማነቃቃት ሞክሩ። ኔትወርካችሁን የሆነ እንትን ለማለት ሞክሩ። አንዳንዴ እኔ ልክ ጋባ ነበር ላይ የሆነ በእኔ ስል ኔትወርክ ያለ ልጅ ማለት ነው መጥቶ እንደዚህ ችግር ምናምን የሆነ ነገር ሲያወራኝ የሆነ እልክ ውስጥ መጋባት እንደው ታየኛለህ እንደው ምን አለ በላይ ሸረፈዲን እዚህ ባልደርስ እለዋለሁ እና ሳትከፈል ነው የምታወራው ምናምን ይለኛል። አንዳንድ የሆነ እንትና እየተከፈሉ ነው በቃ እዚህ መድረስ አለብን አቤ ሳወራ ሳትከፈል ነው እንደ ለራስህ እኛን እንደዚህ የምትል ምናምን። በሰዓቱ ደግሞ ባይናንስ ነበር ያለው ንግድ ባንክ ቴሌ ብር የለም ነው። እንደዛ ሲሉ ግን በሰዓቱ እዚህ ደርሻ ያሳያችሁ እልክ ውስጥ እንደው መግባት ውስጥ በዛ ሰዓት ሰውዬው እልክ የገባው ሰውዬ ለራሱ ይፈራል። እልክ ገብቼ ምን አገኛለሁ አብሬ ብለወጣ ይሻላል የሚል ነገር የሚያርፉበት። ስለዚህ በሚችሉት ልጆቻችሁን ለማነቃቃት ሞክሩ። ችግር አታወሩባቸው ፊታቸው። ሞስ እንዴት ነህ አለ የለም ወጣህ? ያው ይሄ የሚመከረው ለኔትወርክ ላላችሁ ሌቭላችሁ ከፍ ላለ ሰው ነው እየመከርኩ ያለሁት። ሌቭላችሁ አነስ ያለ ደግሞ እናንተ ደግሞ በአቅማችሁ ሌቭላችሁን አሳድጉ፣ ታስካችሁን ስሩ ምናምን ነገር። አዲስ ህግ ሰምቼ የዛን ጊዜ የገረመኝ ነበር። 3 ቀን ላይቭ አልገባችም። አዎ ያ ያሉ እንደዚህ ሂስትሪውን ገብተው ዳታ ያዩሉ። ከዛ ላይቭ ስትሪምን አይተው ቼክ አድርገው ነው። ከዛ ግን እንትን አክቲቭ ካልነበርክ ሶሎ ላይ የሚመስለኝ ላይ አንደኛ ኳሊቲ የሚያዩት የሚመስለኝ እኔ በፊት ኳሊቲ ያሉ ከዛ ደግሞ የላይቭ ሁኔታ ምናምን ነገር ያሉ እንጂ እንደዚህ ቀን በቀን ዳይሊ እንደዚህ እንድትገባ የሚፈልጉ አይመስለኝም ነበርና። አረ ይፈልጋል። የሚገርም ላይቭ ኳሊቲ ማለት ነው የሚታየው። አውትፊት ይታያል፣ ሜካፕ፣ ባክግራውንድ፣ ላይቲንግ ምናምን ኤቭሪቲንግ እንደዚህ ይታያል ላይቭ። ትመጣለች እዚህ እኮ በሁለተኛ አካውንቷ ምናምን ጎበዝ ናት። ግን ከብዳለች እንደ ስራ ቆማ እኮ እየሰራችሁ ነው ስራው። አረ እሷ ያዋጣታል፣ ጎበዝ ናት። ከቲክቶክ ከፌስቡክ ታመጣለች ምናምን እያወራች ነበረች። ጎበዝ ነች፣ ትንቀሳቀሳለች።
እንዴ ብዙ ኔትወርክ እየሰራች ነው አለው። ቲክቶከሮችም አምታለች፣ እንደዚህ ዩቲዩበሮችም ፌስቡክ ላይም ትልቅ ፎሎወር ያላቸው ልጆች አምታል። የሚገርም በጣም እየሰሩ ነው እነሱ ራሱ እንደ ጀማሪ በቃ በአንድ ሳምንት ውስጥ ምናምን ምናምን እየገቡ ነው ገና በአንድ ሳምንት ውስጥ በልጅ ማለት ነው። በእንትን ራሱ አይደለም በጌም ምናምን አይደለም በልጅ ስብሰባ አድርጌ ነበርና ለኤጀንሲዎች የሚሆን ስብሰባ ምናምን አድርጌ በቃ እዚህ ላይ እንዲሰሩ ነው ያደረኳቸው። ጀስት ፕሮሞሽን እንዲሰሩ ምናምን እዚህ ድንኳን ማን ነው የሚናገር ሰው አለ። እዚህ ፖፕ ላይ ላይቭ ላይ ተቀምጠን ድንኳን ተክለን ብናለቅስም ብንስቅም ምንም የሚፈጠር ነገር የለም ይላሉ። እና እንደዚህ ወጣ ብለን ሰዎች ማምጣት ክረምቱን በጣም ሰው እየመጣ ነው። የክላስ ምናምንም ዩኒቨርሲቲ ያሉ ልጆች እየጨረሱ ነው ብታይ እየመጡ ነው። በጣም ሰው እኮ ባክ እያደረገ ነው ወደዚህ እየመጣ ነው። የዛሬ 3 ወር 2 ወር ገብተው ከዛ በኋላ በትምህርት ፈተና ምናምን ስለሚሆን በዛ አቋርጠው በጣም ብዙ ልጆች ያቋረጡ ልጆች አሁን መልሰው እየጻፉልኝ ያሉት እና ክረምቱ ላይ አሁን በጣም ብዙ ሰው ይጠብቃል። በአብሪ ራሱ እኮ ተመለሰች። ትናንትና ራሱ ገብታ ነበር። አጠራኝም እንዴት አዳ ደውል ኧረ ትምህርት ምን ችግር አለው? ትገባ የለ ዛሬ ገባች። ጣፍቷታል ማለት ነው እንጂ ሌላ በሞራል መጣ። ለዛውም ላይክ እንትን ትታው ነው እንጂ ብትሰራበት እስካሁን ሱፐር ትገባ ነበር። አዎ ተወት አድርጋው ነው እንጂ ላይቭ ላይ ምናምን እንደዚህ ብትሰግጥበት የሆነ ነገር ብታደርግበት። ኧረ በሞራል ነው የመጣችው ብታያት። አሁን ሰው በጣም እየመጣ ነው። የሚገርምህ እንትን በልልኝ በኋላ ላይቭ ደውልልኝ እስኪ ስትገባ። አማኒ ግድ እኮ ነው እሱ ላይ አይደል እየሰራ ያለሁት። ባለፈው እናንተ ፕሮግራም ላይ እኮ አውርተንበት ነበር። ላይ ግን በተግባር ሲሆን ነው ደስ የሚለው። ገብቷል። ላለማውራት ፈልጌ አይ ይመለሳል። አሁን ቀስ ቀስ እያለ ሁሉም መመለሱ አይቀርም መምጣቱ አይቀርም። አንዴ ያው እንትና ጋር ራሱ ያሉት ልጆች ያልኩ እነዚህ ዩቲዩበሮቹ ምናምን በጣም እየሰሩበት ነው። የሚገርምህ ለ4 ለ5 እንደዚህ በጣም የሚተዋወቁት እንዳለ ኢንፍሉዌንሰር ልጆች ናቸው ኢንቫይት እየተደራረጉ ያሉት። ባይዘዌ ግን እንትን ፖፕን የአብዛኛው የተባልኩበትን ነገር ማለት ነው እንደተም ነገር ያው ከልምድ አንጻር ያየሁት ነገር ብዙ ሰው ተጀምረውና ከዛ የሆነ ሰዓት ስልችት ትልና ታቆመዋለህ። ከዛ ካቆምከው በኋላ ወደ ኖርማል ስራ ምናምን ትመለሳለህ። ከዛ በፊት የነበረ ስራ ትመለስና ያንኛውን ስራ እየሰራ ታተነታለህ እንደገና። እዚህ እንደቀልድ ዝም ብለህ $10 $2 $3 ምናምን ለምደህ እዛ ሄደህ የሆነ ስራ መስራት ይከብዳል። አረማ አይታሰብም ነው የሚለው ይከብዳል። እንትኑ ይገባሃል። ከዛ ቦታ ትሰጠዋለህ ለፖፕ እንደገና እንደ አዲስ ቦታ ትሰጠዋለህ። ማቻ ያረግም ባይዘው መከራዬን ከምበላ ፀሐይ ለፀሐይ ከምለፋ ፖፕን ቁጭ ብዬ ብሰራና እዛ ላይ ስኬታማ እንደገና እንደ አዲስ በአዲስ ኤነርጂ ትመጣለህ። አንዴ እኔ ነይማ ምን እንዳለችኝ ቤንጃሚን የለመደ እንትና ነይማ ምን እንዳለችኝ ታውቃለህ? ቢዝነስ ለምን አሰሪም እንደ ምናምን ኢንቨስት አድርገሽ ምናምን አልኳት። እንደ ቀልድ ሀሳቧን ለመስማት ፈልግ ትቀልዳለህ እንዴ? ምንስ ንግድ ብሰራ እኔ የፖፕን ያክል እንዴት ነው ሊያዋጣኝ የሚችል? ላይክ ገብቷል። በቀላሉ ኢዝሊ ስለምታገኝ ብሩን ስትሰራውና ለፍተህ ደክመህ ወጥተህ ወርደህ የምታገኘው የንግድ ትርፍ ደግሞ ማቻ ያደርግልህ። እኔ አሁን መጅሊስ ቤት ከፈቱኛ ምንም ነው ወላሂ። እኔ አሁን ጥያቄ የሚሆንብኝ ለካ እንትን ቲክቶከሮች ካየህ የሆነ እንትን አይከፍቱም ቶሎ ካያቸው ወደ ቢዝነስ አለም ታይማቸውን ወደዛ ኢንቨስት አያደርጉም ካያቸው እና ይመስለኛል አሁን እዛ ማለት ነው የሚሰሩት ምንም ያክል ካፒታል ኢንቨስት አድርገው የሚጀምሩት ንግድ በቃ ብዙ ወጥተው ወርደው ደክመው ብዙ ሀሳብ ኖሮባቸው ምናምን በወር ውስጥ የሚያመጡትን ፕሮፊት በአንድ ምሽት ዘግተውት ሊያድሩ ይችላሉ። በቲክቶክ ገብተዋል። ከዛ ስሙ ባባ ነው አይደል? የዛን ጊዜ መጥቶ የነበረው ልጅ እሱ ኢንተርቪው ያደረገው እሸቱ የሆነ ሰዓት ላይ ሲናገር ነበረ። ምን አለ መሰለህ የሆነ ብየዳ ምናምን ቤት ተገባሁኝ አለ። በጎን ቲክቶክ እየሰራሁ በጎን ብየዳ ቤት ምናምን ገባሁኝ። ከዛ የሆነ ሰዓት ላይ ሳየው ጀስት በ15 ቀን በወር እዛ ብየዳ ቤት የሚሰጠኝን ብር ላይቭ ላይ ማታ ላይ ጌም ተጫዋች አገኘዋለሁ አለ እኮ። እሱ እኮ ነው። ከዛ እንዴት ነው ሌላ ስራ ራሱ ለመስራት አንተ እኔ አሁን በፊት እንደዚህ ሀሳብ ነበረኝ ማለት ነው አንዳንድ ነገር እንደዚህ ምናምን ላይክ በጎን ምናምን መስራት ጭራሽ አይታሰብም። እዚህ ጋር የምታገኘውን ብርና እዛ ጋር በቃ ብዙ ነገር ለፍተህ የሚመጣው ብር ማች አያደርግም።
እና ኢንካም አለው ምንም ጥያቄ የለውም። እና ኢንካሙ ራሱ የጊዜ ጉዳይ ነው። አሁን ፈርስት መንዝ ምናምን ሊከብድ ይችላል። ከዛ ግን እየተላመድክ በደንብ ዋጋ ከከፈልክበት በስርዓት የሚመጣ ነው። ምክንያቱም እኔ ጋ ያሉ አሁን ፋሚሊዎች እንዴት ነው ለውጣቸው ለማመን ይከብዳል። መጀመሪያ ላይ ኢቭን ገብተው ራሱ ላይቭ ስትሪም ማድረግ ስልችት ነበር የሚላቸው። 1 ሰዓት 2 ሰዓት ጨርሶ መውጣት ይከብዳቸው ነበር። ግን አሁን ላይክ በቃ እንዴት ልበል በወር ያኔ ቁጭ ብለው በወር አይደለም ምናምን የማያገኙትን ኮሚሽን በቃ የሆነ በአንድ ቀን ገብተው ላይቭ ስትሪም አድርገው ምናምን ከሰው ጋር ተግባብተው ምናምን ያመጡታል። ኢዚ ነው። ገብተዋል። ያ ነገር ሲሆን ምንም ነው የማይመስላቸው። ሳያስቡት 4 ሰዓት 5 ሰዓት ሁላ ላይቭ ስትሪም ያደርጋሉ። ከዛም በላይ ሊያደርጉ ይችላሉ። 6 ሰዓትም ሊያደርጉ ይችላሉ። ፖኩም እኮ የሚፈልገው ፍላጎቱም ይሄ ነው ሲጀመር። አዎ የምር እኔ በጣም ነው ለውጥ የሚገርም ለውጥ ነው ብታይ የማየው። በቃ መጀመሪያ ኬርለስ ሆነው ላይቭ የሚገቡ ልጆች ምናምን ልክ ኢንካሙን እያዩት ሲመጡ እየደነገጡ ወንበር እየገዙ ምናምን በስርዓት ላይቭ ስትሪም በቃ ልክ እንደ ጌመር ነው እንደ ቲክቶክ ጌመር ነው የሚሆኑት ማለት እና ላይክ በዛ ልክ ነው የሚቀይረህ ኢንካሙን ስታየው በስርዓት። በምኒና እንትና ኤኤ ገብተው አንተ ሱፐር አላስገባም አላየሁትም። ግባና ይኸው ማየት እፈልጋለሁኝ እኔም ብቻ ኤጀንት ይብል እንትን ነው እንዳልኩ ነው ፖይንቱ። የሆነ ኢንካም እንዳለው ማመን አለባቸው ልጆች ገብተው መስራት አለባቸው እና መቅመስ አለባቸው። ከዛ በራሳቸው ይሰራሉ፣ ከዲፔንደንት ይወጣሉ። ታውቃለህ እንዴት መሰላችሁ? እንዴት እንቅመስ ለሚለው ጥያቄ በደንብ እዚህ ታይማችሁን ኢንቨስት ማድረግ አለባችሁ። ጊዜ ይፈልጋል። ፖፕ ወደዳችሁም ጠላችሁም በጣም ጊዜ ይፈልጋል። በጣም አቬለብል መሆን አለባችሁ። ከዛ ደግሞ በጣም ኮሚኒኬሽን ላይ ጥሩ መሆን አለባችሁ። ለምን ጊዜ ዝምተኛ ሰው አትሆኑ? በቃ መላመድ አለባችሁ፣ መግባባት ማውራት አለባችሁ። ገብቷችኋል? ሲስተሙ ራሱ በራሱ የሆነ ከሰዎች ጋር መናገር ምላሳም መሆን ይፈልጋል። እና ላይክ እንደዚህ የሶሻል ሚዲያ ስራ በአጠቃላይ የሆነ የማውራት ሰው መሆን አለበት፣ የወሬ ሰው መሆን አለባችሁ። መግባባት መቻል፣ ከሰዎች ጋር መታወቅ፣ ማውራት። ምክንያቱም ኤጀንት መሆናችሁ ስትሰሩ ግዴታ ልጅ ይዛችሁ አሳምናችሁ ልትሰሩ ነው አይደለ? ነጋዴም ቢሆን እኮ በምላሱ ነው አውርቶ አሳምኖ ነው የሆነ ነገር የሚሸጠው። ላይክ ደላላም ቢሆን ምንም። እዚህ ጋም ላይክ ኤጀንት ሆናችሁ ስትሰሩ አውርታችሁ ነው ሰውን የምታሳምኑት። ስለዚህ በቃ ግዴታ ከሰዎች ጋር የመግባባት ኮሚኒኬሽን ስኪላችሁን በደንብ መጨመር አለባችሁ። አንደኛው እሱ ነው። ሁለተኛው በደንብ ጊዜ መስጠት አለባችሁ። ከዛ ደግሞ መሰልቸት የለባችሁም። ትንንሽ ነገሮች ተስፋ የሚያስቆርጣችሁ ሰዎች መሆን የለባችሁም። እና ማንም ሰው ስታዩ አሁን ሱፐር ላይ የደረሰ ሰው ኤ ላይም የደረሰ ሰው ገብታችሁ ቼክ ብታደርጉ ከሌቭል 5 የጀመረ ነው። በቃ ሁሉም ከእንትን የዌልዝ ሌቭል 5 ሆኖ 0 ሆኖ 1 ብሎ 2 ብሎ ነው አድጎ ከዛ ኤጀንት ሌቭል የሚባለውን ከዲ ጀምሮ ነው ኤንም ሱፐር የሚደርሰው። ያ ሰው ያደረገውን እናንተ ለምን እንደሚከብዳችሁ? እሱ የከፈለውን ዋጋ መክፈል ነው። ሜቢ ዋን ዴይ እና ላይቭ ኦዲየንስ እንዴት ታሳድጋለህ? ላይቭ ኦዲየንስ እንዴት ሊያድግ ይችላል? ያው አክቲቭ ሆኖ መስራት ነው። ጥያቄዎችን በደንብ የምትመልሱ ከሆነ ተጠየቁ ምናምን ፖዚቲቭ የሆኑ ነገሮችን ብታወሩ ስለ ፕላትፎርሙ ኦር ስለ ስራው በደንብ የምታስረድቡ ከሆነ ምናምን ሰው ቁጭ ብሎ ይሰማችኋል። ግን ገብታችሁ ዝም ምን የምትሉ ከሆነ ምንም የማታወሩ ከሆነ ሰው እንዴት ሊቀመጥ ይችላል? ወይ ኢንተርቴይን የምታደርጉ ሰዎች መሆን አለባችሁ። ሰዎችን ካዝናናችሁ ኦዲየንስ ይኖራል። ጥሩ ኤጀንት ሆናችሁ በደንብ የምታስተምሩ ከሆነ ብዙ መስራት ፍላጎት ያለው ኢንተረስት ያለው ሰው ስላለ ቁጭ ብሎ ይሰማችኋል። ስለዚህ ገብታችሁ ዝም አለ ማለት ያ ነገር ቪዲዮ ይጨምራል። እና ሸረፍዬ እንዴት ነው ስራ ታዲያ አንተ ጋርስ? ይሄ ሳምንት ወደ ላይ ለውጥ አለ እያየሁት። አሁን እዚህ ኤጀንሲ ሌቭል የአብዛኛውን እያየሁት እንዴት በጣም ብዙ ከሲ ወደ ያደገ ቢ ነው? ገብቷል፣ ከቢ ወደ ኤ ገብቷል ምናምን። ይሄ ሳምንት ለውጥ አለ። ደህና ነው እንትን እንቅስቃሴ በጣም እንቅስቃሴ ላይ ነው። የሚገርምህ ሰው በጣም እየመጣ ነው። ሞራሉ እንደ አዲስ ተመልሷል። እና አብዛኛው ደግሞ አሁን ክረምት አይደለ ስራም ምናምን ክላስም እየጨረሱ ስለሆነ አዎ አብዛኛው ሰው እንደዛ ነው። የወጣና ከወጣ በኋላ
ከዛ በኋላ ሲያስበው በቃ መስራት ነበረብኝ እዛ ቦታ ላይ ብሎ ተመልሶ እንደገና ይመጣል። ቮትማ ለአንድ ሰው ድምፅ መስጠት ነው። ለአንድ ሰው ቮት ድምፅ መስጠት ማለት ነው። ውድድሮች ይኖሩና በዛ ውድድሮች ውስጥ አሁን ለምሳሌ ሸረፈዲ የሚወዳደር ከሆነ ለእሱ ካላችሁ ላይ ቮት ታደርጋላችሁ፣ ድምፅ ሰጡታላችሁ። እንደ ምርጫ ላይ ቮት እንደሚሰጠው እንደዚህ አይነት ነገሮች ማለት ነው። ድምፅ መስጠት ነው ለሆነ ሰው። ዴቭ ጎበዝ ነው። ሲጀምር የመጀመሪያ የሆነ ሰዓት እንደውም ገብታችሁ ማየት ትችላላችሁ። ገና ስራ ሳይጀምር ዩቲዩብ ላይ አለ። ዩቲዩብ ላይ ሞቲቬት ፕሮግራም አልነበር እሑድ እሑድ? እዛ ፕሮግራም ላይ አንዱ ላይ አስተምራለሁኝ እና ሲናገር እኔ በቀን በወር 70 ሺህ ብር ነበር የምሰራው መስሪያ ቤት ላይ። በወር 70 ሺህ ብር ነው የምሰራው፣ ያን አቁሜ ነው ልሰራ የመጣሁት እያለ ሲናገር አለ እንትን ላይ ዩቲዩብ ላይ። የሚገርምህ ማለት ነው የእሱን ኢነርጂ የምታደንቀው መቼ ነው? ከ70 እስከ 80 ሺህ ብር መንዝል ኢንካም ነበረው። ፋሽን ዲዛይነር ነው ልጁ ማለት ነው። ከዛ ላይክ እናንተ አቺቭ ያደረጋችሁትን ነገር ሲሰማ መጣና ሲሰራ የሚገርም በጣም የገረመኝ ፓርት ሳይት ይወጣ ነበረ ልጅ ለመመዝገብ ሰው አሁን ኢንቫይት ለማድረግ ሶሻል ሚዲያን ምናምን ይጠቀማል አይደል? እሱ አሁን ቲክቶክ አካውንት ራሱ ነበረው ወደ 10 ምናምን ሺህ። ትንሽ ሰው ለራሱ ያክል ማግኘት አያቅተውም፣ ግን ቼይኒን ስሰራ ለልጆቼ እንኳን ሰው እንዳያጡ ብሎ ማለት ነው። ምን አይነት ልጆችን ነበር የሚፈልገው? ሳይት ወጥቶ ይሄ ሳፋሪኮም ካርድ የሚሸጡ ታውቃለህ? እና በቃ የሆነ ነገር ላይ የሚሰሩ ሴልስ ላይ የሚሰሩ ሰዎች ምናምን ሄዶ በአካል ያናገራቸዋል። እዚህ ጋር ስንት ነው የምትከፈሉት? 3,000 ብር፣ 4,000 ብር፣ 5,000 ብር ምናምን ማክሲመም። እናንተ እኮ እዚህ ፕላትፎርም ላይ መታችሁ ብትሰሩ ይሄንን ገቢ በሳምንትም በቀን ብታስገቡት ትችላላችሁ ምናምን እያለ በአካል ሂዶ አናግሮ አሳምኖ የመምጣት ደረጃ ድረስ ማለት ነው። በዛ ልክ ነበር አምኖበት ሲሰራ የነበረው እና ኢነርጂው በጣም እኔ ቤት አይመጣም፣ ጠፋ ብሎብኛል። አይ እንትን ነው ማታ ነው የሚገባው እኮ ማታ ይገባሉ። ረጅም ሰዓት ላይ ስትሪም ያደርጋሉ፣ ይተኛል። ጠዋት ሜይ ቢ እንደዛ የሆነ ነው እንጂ ይመጣል። ወዴት ይሄዳል?